የዛሬው እንግዲህ ክላሳችን ደግሞ የሚሆነው ላስት ታይም ላይ እንዳወራነው ሪፍሌክሽን ሴሽን ነው ብለናል። እናንተ የሰራችሁትን ነገር ሪፍሌክት ታደርጋላችሁ። ቤዚካሊ የተሰራ ቪዲዮ አለ፣ የብራድጎ ቪዲዮ how to make $10,000 per month የሚለው which is $10,000 እንዴት አድርገን ነው በትሬዲንግ ልንሰራ የምንችለው። $10,000 በእኛ ሲመነዘር ስንት ነው? 1,870,000 ብር በ187 ብር ሬት በወር 1,870,000 ብር እንዴት ነው የሚሰራው? which is $10,000 ሲባል በዶላር ሲታሰብ ለውጮቹ ሲምፕል ነው፣ ግን በእኛ ሀገር ኮንቴክስት ሲሆን ብዙ ብር ነው። በውጮቹ ግን ጀስት እንደ ላይፍ ስታንዳርዳቸው $10,000 ስቲል ቢግ ነው፣ ግን ናት ማች እንደነሱ ማለት ነው። ለእኛ ሀገር ግን ሲሆን which is purchasing power ዶላር ሞር ሃየር ስለሆነ ከብር አንጻር በጣም ብዙ ብር 1,870,000 ብር። ስለዚህ ይሄንን እንዴት ተደርጎ ነው የሚሰራው በትሬዲንግ? 1,870,000 ብር ብቻ ሳይሆን ከዛ በላይም ይሰራል በትሬዲንግ። በወር አይደለም በቀን ይሰራል ይሄንን ብር which is more ካፒታል አካውንታቸው ላይ ያላቸው ሰዎች አንድ ጊዜ ትሬድ ገብተው 1 ሚሊዮን ብር ሉዝ ለማድረግ ትሬድ የሚገባሉ። 6 ሚሊዮን ብር ወይም ሪስክ ሪዋርዳቸው 1 to 3 ከሆነ 3 ሚሊዮን ብር ለመስራት ነው የሚሄዱት 1 ሚሊዮን ብር ሪስክ አድርገው። ሶ በእንደዚህ አይነት ወይ ካፒታላቸው ሃይ የሆኑ በዚህ አይነት ወይም ትሬድ ያደርጋሉ። እንኳን አይደለም በወር በአንድ ትሬድ ላይም እንደዛ ሪስክ የሚያደርጉ ስላሉ ማለት ነው። ስለዚህ በትሬዲንግ ላይ እንዴት ነው ይሄ ነገር የሚቻለው how to make የሚሉትን ነገሮች በቪዲዮ ላይ ተጠቅሷል። ያንን ነገር አይታችሁ እንዲሁም ደግሞ የተላከላችሁ የሰልፍ ትራንሰንደንስ ጆርናል አለ፣ እሱንም አይታችሁት ሪፍሌክት አደርጋላችሁ ብዬ ነበር። አንድ ሰው ብቻ ነው ዛሬ ነው ያየሁት፣ እሱንም ሮቤል ሰርተልካል። በጣም ቴንኪው። ጥቅሙ ለራስ ነው ባይዘው ይሄ ግዴታችሁ አይደለም፣ ብትሰሩ ባትሰሩ ግን ፍላጎት ያለው ሰው ይሄን ነገር ቢሰራ አጣቦም ያለችውን ጊዜ ያችን ነገር ቢያደርግ የሆነ ያክል ጥቅም ስላለው ሶ ሮቤል ጥሩ ነው። ያለውን ዲቴል አላየሁትም። ሞር ኦፍ አሁን በዚህ ሰዓት ሪፍሌክት አደርግልናል። ሌሎቻችሁም ደግሞ ያዘጋጃችሁት ያያችሁት ካላችሁ ቤዚክሊ ይከብዳችሁ ይችላል መስራቱ። ፍላጎት ካላችሁ ግን አንድ 3 ቀን በቂ ነው ካያችሁት ጊዜ ካላችሁ። ከሌላችሁ ግን አትሊስት ያሉትን ቪዲዮዎች አይታችሁን ከመጣችሁ የተረዳችሁትን ነገር ነው ሪፍሌክት የምታደርጉት። ሶ አሁን ቅድሚያ እሱን ነው የምናደርገው። ስለዚህ የዛሬው ክላሳችን ቤዚካሊ የሚሆነው እናንተ ያላችሁን አንደርስታንዲንግ ሪፍሌክት የምታደርጉበት ሴሽን ነው። ከዛ በተጨማሪ ደግሞ በአጠቃላይ ስለ ሰልፍ ትራንሰንደንስ ጆርናሉ የሰራችሁት ከሆነ እንዴት አገኛችሁት፣ ምን ትምህርቶችን ወሰዳችሁበት፣ እንዴት ሲጠቅመኛል ብላችሁ አስባችኋል፣ ከፐርሰናሊቲያችሁ ጋር እንዴት አገናኝታችሁታል የሚለውን ነገር ላይ ዲስከስ እናደርግና ፋይናሊ እኔ ቪዲዮ ላይ ያሉትን ነገሮች ሰመራይዝ አድርጌ እናንተ እንዴት አድርጋችሁ how to make የሚለውን $10,000 per month በትሬዲንግ እንዴት እንደሚሰራ ክሊር የሆነ አይዲያዎችን ሼር አደርግላችኋለሁ ማለት ነው ቪዲዮ ላይ ተጋራው። የዛሬው እንግዲህ ክላስ በጣም ወሳኝ የሚባል ክላስ ነው። ባይ ዘ ዌይ እንደ ቀላል እንዳታዩት፣ የምሬን ነው የምነግራችሁ። ዛሬ የገባችሁ ሰዎች ስናት አባውት ትሬዲንግ ብቻ አይደለም፣ የሰልፍ ትራንሰንደንስ ጆርናል ነው ማለት ራስን የሚቀይር ነው የዛሬው ትምህርት። ሲምፕል ኮንሰፕት ባይ ዘ ዌይ አይደለም። የትኛውም ቦታ ላይ ትሬደሮች የማይሰጡት ኮርስ አንድ፣ ሁለተኛ ደግሞ በኖርማል እንኳን ይሄንን ኮርስ የትኛውም ቦታ ላይ ልትፈልጉትና ልታገኙት የማትችሉት ሞቲቬሽን ክላስ ምናምን የሚባሉ አሉ። ሞቲቬሽን ይሄ በቃ ራሳችሁን አይዟችሁ ላይፋችሁ እንዲቀዩ እንደዛ አይደለም። ሲሪየስሊ ለውጥ የምትፈልጉ ከሆነ ይሄንን ማወቅ ስላለባችሁ እና ደግሞ ይሄን ቪዲዮ እንድታዩት የፈለኩት ስናት አባውት ትሬዲንግ ብቻ ሳይሆን ፐርሰናሊቲ ለውጥ ስለሚያመጣ፣ ትሬዲንግ ላይ ደግሞ ሰክሰስፉል ለመሆን ፐርሰናሊቲ ላይ መሰራት ስላለበት። ስለዚህ ይሄ የዛሬው ክላስ ሚስ መደረግ የለበትም። ፈርስት ዊክ ስለ የነበረ ሰው ቫልዩ የሰጠው ለዛ ነው በጣም እኔ ያዘንኩት። አንደኛ ክላስ ላይ እንደዚህ ሰዓት ማርፈድ ተናግረናል። ድጋሚ ደግሞ በዋናው ሜጀር በሆነው ክላስ ላይ እንደዚህ ሚስ ማድረግ ደግሞ ጥሩ አይደለም። ሶ የዛሬው ክላስ ምንድነው ጀነራል የሆነው አይዲያው how to make $10,000 per month ነው። በወር እንዴት አድርገን ነው $10,000 which is 1,870,000 ብር እንዴት ነው የሚሰራው? ይሄንን ስንል በትሬዲንግ በጣም ከዛም በላይ መስራት ይቻላል፣ ሲምፕል ነው። ነገር ግን የሚያስፈልጉ ነገሮች አሉ። እሱን ለመስራት ከፈለግን የምናደርጋቸው ነገሮች ይኖራሉ። መቼስ ሁላችንም እንፈልጋለን፣ ማንም ይፈልግ የሚጣላ የለም። ትሬዲንግን የምንማረው ልንጸድቅበት ብለን አይደለም፣ ገንዘብ ሜክ ለማድረግ ነው። ሌላ ምንም ሪዝን የለም። ሰው ገንዘብ ሜክ ለማድረግ የሚፈልግ ሰው ይሄንን ነገር እንዴት የሚለውን ነገር ሪሊ መልሱን ማወቅ ይፈልጋል። ስለዚህ ትሬዲንግ ሜጀር የሆነው ነገር ነው። በትሬዲንግ ይሄንን ገንዘብ ብንሰራ የምናስበው ነገር ግን እንዴት የሚለው ሂደቱን ነው የሚያሳየው፣ ፕሮሰሱ እንዴትስ ነው ሪሊ የሚሰራው ገንዘብ።
ስለዚህ ብራድጎ እንግዲህ በቪዲዮ ላይ ሜንሽን ያደረጋቸው ነገሮች አሉ። አሁን በቀጥታ ወደዛ ነው የምገባላችሁ። ዘ ኔክስት ክላሳችንም ከዚህ ጋር ሊንክድ የሆነ ነገር ስለሆነ በደንብ ብላችሁ ተከታተሉ እዚህ ያለው። ስለዚህ ቪዲዮ ላይ ሜንሽን የተደረጉት ላስት ታይም ላይም ስንማር which is የቤዚክስ ኦፍ ፎሬክስ ትሬዲንግ ላይ ስለ ኤጅ አውርተናል። ትዝ ካላችሁ ኦር ካያችሁት ፒፒቲው ላይ ኤጅን ዲፋይን ስናደርግ 3 ሜጀር ቲንግስ አሉ or the 3M የሚባሉት። the first one method, the second one money management or ደግሞ money ብለን ያየነው ወይም ፈንዲንግ፣ ሶስተኛው ደግሞ ማይንድ ሴት or ሳይኮሎጂ ብለን ያየናቸው ነገሮች አሉ። ሶ እነዚህ ሶስቱ ነገሮች ላይ ስንሰራ ነው ኤጅ አለን የሚባለው ብለን። ተመሳሳይ ነገር ነው እዚህ ጋር የሚያለው። በትሬዲንግ ሰክሰስፉል ለመሆን $10,000 አይደለም $100,000 6 ፊገር ይባላል which is million dollar and 7 ፊገር $10 million እንደዚህ አይነቱን ገንዘብ ሜክ ለማድረግ ቤዚካሊ ሶስት ነገር ነው የሚያስፈልገው። አንደኛው ሜተድ ያለው which is ስትራቴጂ ማለት ነው። ሜተድ ማለት ኤጃችን ላይ ሜተድ ብለን የጠቀስነው ላስት ታይም አውርተናል። ስትራቴጂ ሊኖራችሁ ይገባል። ትሬዲንግ ላይ ስትራቴጂ አያስፈልግም ምናምን አይደለም። ስትራቴጂ ቤዚክ ነው። ስትራቴጂ ከሌላችሁ ምን ብላችሁ ትሬድ የምታደርጉ? ኦንሊ አሁን ብዙ ጊዜ ነገሮች ይገኑና ሳይኮሎጂ ላይ ብቻ ትኩረት ይደረጋል። ሳይኮሎጂ ነው ዋናው ነገር፣ ስትራቴጂ አይደለም። ስትራቴጂ አይደለም ሲባል ምንድነው ለማለት እየፈለጉ ያሉ ትሬደሮች ስትራቴጂ ብቻውን ሰክሰስፉል ያደርጋችሁ፣ ስትራቴጂ ኖሯችሁም ፕሮፊታብል አትሆኑም ሳይኮሎጂያችሁ ላይ ካልሰራችሁ። ስለዚህ ስትራቴጂ ግን ግዴታ እንደ አንድ ክራይቴሪያ ነው። ስትራቴጂ ሊኖራችሁ ይገባል። ትሬድ የምታደርጉበት ባይና ሴል ስትሉ ባይና ሴል እንድትሉ የሚያደርጋችሁ የትሬዲንግ መግቢያ ስትራቴጂ፣ የኢንትሪያችሁን፣ ኤግዚታችሁን፣ እነዚህን ሪስክ ማኔጅመንቱን፣ እነዚህን ሁሉ አካቶ የያዘ ስትራቴጂ ሊኖራችሁ ይገባል። ሁለተኛው ነገር ደግሞ ምንድነው? መኒ ያስፈልጋችኋል። ገንዘብ ሳላወጣ በነፃ ብላችሁ እያሰባችሁ ከሆነ ተሸውዳችሁ። ላስት ታይም ሜንሽን አድርጌላችሁ ብዙ ሰው ቲንኪንጉ እንደዛ ነው። 100,000 ብር ኢንቨስት አድርጎ የ7 ፊገር ባለቤት $10 ሚሊዮን እንዴት ተብሎ? ገና በደንብ ገንዘብ ኢንቨስት ማድረግ አለባችሁ። ዋይዝ መሆን አለባችሁ። $100,000 ሊሆን ይችላል ሰክሰስፉል ትሆኑ ትችላላችሁ ኢንቨስት አድርጋችሁ which is $100,000 ስላችሁ በአንድ ጊዜ $100,000 እየተማራችሁ ለርኒንግ ከርባችሁ እያሳደጋችሁ ፕሮፈርም አካውንት እየገዛችሁ ሪስክ ማኔጅመንታችሁ እየጠበቃችሁ ሃይ ሪስክ ሳትወስዱ ሎው ሪስክ እየወሰዳችሁ $50 $100 ዲፖዚት እያደረጋችሁ ትሬዲንግ እንዴት እንደሚሰራ እያያችሁት ሊሆን ይችላል። ግን ስናት ይነፍ በደንብ ኢንቨስት ማድረግ አለባችሁ። ሶርስ ኦፍ ኢንካም ያስፈልጋችኋል። ገንዘብ ኮንስትሬት የምታረጉት በገንዘብ ነው። በደንብ ብዙ ገንዘብ ከፈለጋችሁ you are required to have large amount of money። ብዙ ገንዘብ ይጠበቅባችኋል because high risk high profit። ሪስክ ደግሞ ስታረጉ ባላችሁ ካፒታል ቤዝድ። ስለዚህ መኒ ሁለተኛው ነገር ልብ ብላችሁ አድምጡ። ፈርስት ቲንግ ስትራቴጂ አልኳችሁ፣ ሜተድ ትሬዲንግ ላይ ሰክሰስፉል ለመሆን ስለ ስትራቴጂ ዊል ዲስከስ እንማራለን። ሁለተኛው አሁን ቀድማችሁ ይሄንን በዊክ 1 ላይ የምትማሩት ስኮፑ እየጠበበላችሁ ነው። ትሬዲንግ ላይ ሰክሰስፉል ለመሆን እነዚህ ነገሮች ያስፈልጉኛል። ምን ስትራቴጂ ሊኖረኝ ይገባል። ስለዚህ ስትራቴጂ ራሴ ሊኖረኝ ይገባል ትላላችሁ። ሁለተኛ ምንድነው? መኒ ገንዘብ ያስፈልጋል። ስለዚህ ትሰራላችሁ አወጥራችሁ ኦር ደግሞ ሶርስ ኦፍ ኢንካም ትፈልጋላችሁ። ቢኮዝ ትሬዲንግ ላይ ትሬድ የሚደረገው በገንዘብ ስለሆነ መኒ ዊል ዲስከስ ደግሞ እሱም ላይ ገንዘብ ሲባል ለምሳሌ ዛት ማች ገንዘብ ባይኖራችሁ በቀላሉ ገንዘቦችን የምታገኙባቸው መንገዶች ስላሉ ዊል ዲስከስ ዛሬ እናወራበታለን። ሶስተኛውስ ምንድነው? ማይንድ ሴት ሳይኮሎጂ። እዚህ ጋር የተቀመጠው ስዕል ዝም ብሎ አይደለም። እዚህ ጋር ሰልፍ ትራንሰንደንስ ያልኳችሁ ከዛ ጋር ስለሚገናኝ ከማይንድ ሴት ጋር። ስለዚህ እነዚህ ሶስቱ ነገሮች በጣም ወሳኝ ነገሮች ናቸው። ትሬዲንግ ላይ ሰክሰስፉል ለመሆን $10,000 ፐር መንዝ አይደለም ከዛ በላይ ለመስራት ቤዚካሊ በትሬዲንግ እነዚህ ሶስቱ ነገሮች ያስፈልጋል። እሺ ሶ ቪዲዮ ላይ ካያችሁት the first thing የሚጀምረው ከስትራቴጂ። ስትራቴጂ what does it mean ስትራቴጂ? አሁን ብዙዎቻችሁ እንግዲህ ትሬዲንግ ላይ $10,000 መስራት እንፈልጋለን፣ ሚሊዮን በወር መስራት እንፈልጋለን አለ። ሶ የማይቻል ነገር ነው? ይቻላል። ግን እንዴት? ስትራቴጂ ካላችሁ። ስትራቴጂው ታዲያ ምንድነው? ስትራቴጂ ሲባል በጣም ብዙ አይነት ስትራቴጂዎች አሉ። ትሬድ የሚደረግባቸው ስትራቴጂዎች በጣም ብዙ ናቸው። ለምሳሌ ያክል ታዋቂ የሚባሉት ፕራይስ አክሽን የሚባል ስትራቴጂ አለ። ባይ እና ሴል ስንል ያንን የፕራይስ አክሽን ስትራቴጂ ተጠቅመን የፕራይስን ሙቭመንት አይተን ባይ እና ሴል እንድንል የሚያስችለን ስትራቴጂ ነው ፕራይስ አክሽን።
ሌላኛውስ ኤስኤምሲ ስማርት መኒ ኮንሰፕት። ስማርት መኒ ብለን የምንጠራቸው ቢግ ባንክስ፣ ቢግ ፋይናንሻል ኢንስቲትዩሽንስ እነሱ ስማርት መኒ ይባላል። ከእነሱ ጋር ትሬድ በማድረግ የራሱ የሆነ እያንዳንዱን የፕራይስን እንቅስቃሴ የሚከታተሉበት ፎሎ አፕ የሚያደርጉበት የራሳቸው የሆነ ኮንሰፕት ያለው ኤስኤምሲ። ሌላስ ምን አለ ስትራቴጂ? አይሲቲ አለ። አሁን በጣም ታዋቂ የሆነ አይሲቲ በጣም ብዙ ሰዎች ትሬድ የሚያደርጉበት። ሌላስ ኦሲ ዞን ይባላል፣ ኳርተርሊ ቲዮሪ ይባላል። ስለዚህ ኢንዲኬተርስ አሉ፣ በጣም ብዙ ናቸው ስትራቴጂዎች። የብራድጎስ ታዲያ ምንድነው ካላችሁ ደግሞ ማርኬት መካኒክስ ይባላል። የኤስኤምሲ የፕራይስ አክሽን እና ደግሞ አይሲቲን ሶስቱን መርጅ አድርጎ ያዝ። እነዚህን ሁሉ ሜንሽን አድርገን ለእናንተ አሁን ስትራቴጂ ሲባል አንድ ነገር ነው የሚያስፈልጋቸው። ይህን ሁሉ አትጠቀሙ፣ አንዱን ነው የምትወስዱ። በቃ የምንማረው አንዱን ነው። ያቺ የትኛውን ብትጠቀሙ ቢኮዝ በኢንዲኬተርስ ተጠቅመው ቢሊዮነር ይሆናሉ፣ በኤስኤምሲ ተጠቅመው ቢሊዮነር ይሆናሉ፣ በአይሲቲ ተጠቅመው በፕራይስ አክሽን ይቻላል። አይሲቲ ስትራቴጂ ግን አትቀያዩ። አሁን ችግሩ ምንድነው? ብዙ ጊዜ ለርኒንግ ከርቫቸው ይሰፋባቸዋል። ትሬደሮች ሲጀምሩ ብዙ ይጠቀማሉ ስትራቴጂ። አንዱ ጋር ወደ ሁለተኛ ሶስተኛ አትዝለሉ። አንድ ስትራቴጂ መያዝ፣ ያችን በደንብ አድርጎ መማር፣ ከዛ በኋላ ያችን ከተማሩ በኋላ ወደ ራስ አምጥቶ ያንን ነገር ፕራክቲስ ማድረግ ይፈልጋል። ስለዚህ እነዚህ የጠቀስኩላችሁ ስትራቴጂዎች በሙሉ አሉ፣ ሰክሰስፉል የሆኑባቸው ብዙ ሰዎች አሉ። እኛም ደግሞ ከነዚህ ውስጥ አንዱን ሰሌክት አድርገን አንዱን ፒክ አድርገን እነዛ ላይ ስፔሻላይዝ ማድረግ የሚጠበቅብን። ስለዚህ we need ስትራቴጂ። ስትራቴጂዎች ደግሞ ምንድናቸው? በጣም ብዙ ናቸው ያሉት። ከነዛ ውስጥ እኛ አንዱን ሰሌክት እናደርጋለን። the next ክላሳችን እንግዲህ የምንማረው የብራድ ጎል ነው እንደ ሜንቶርሺፕ የምንከተለው ብለናል። የእሱን ማርኬት መካኒክስ የሚባለውን ስትራቴጂ ነው ኔክስት ነው። ሲምፕል የሆነ ስትራቴጂ ነው። የእሱን ስትራቴጂ ምንድነው ብያችኋል። አድቫንቴጃቸውን የእሱን ስትራቴጂ ብትማሩ ኢቨን በኋላ ላይ መቀየር ብትፈልጉና ስኮፓችሁን ማጥበብ ብትፈልጉ ወደ ራሳችሁ መምጣት ብትፈልጉ ፖሲብል ነው። ለምን? የሶስት ስትራቴጂዎች ኮምቢኔሽን የፕራይስ አክሽን ብያችኋል፣ የስማርት መኒ ኮንሰፕት እና ደግሞ አይሲቲ። ስለዚህ ሶስቱን ያካተተ ትምህርት ስለሆነ እነዚህ አይሲቲ ትሬደሮች፣ የስማርት መኒ ኮንሰፕት ትሬደሮች፣ የፕራይስ አክሽን ትሬደሮች ብዙ ነገሮች ሲያወሩ ኮንፊውዝድ አትሁኑ። ወደ ኤስኤምሲ መምጣት ፈልጋለሁ ካላችሁ አይከብዳችሁም። ትምህርቱ ብዙ ኮንሰፕቶች እዛ ጋር ስላሉ ማርኬት መካኒክስ ስላሉ ከነዚህ የተወጣጡ ስለሆነ፣ ስለዚህ እኔም ካለኝ ኤክስፒሪየንስ ነው ይሄንን ማለት። አሁን ለምሳሌ እኔ የእሱን ተምሬያለሁ፣ ማርኬት መካኒክሱን አውቀዋለሁ፣ ስትራቴጂው። ከዛ ደግሞ ወደ ኤስኤምሲ መጥቼ ነበር። ሞስት ኦፍ ዘ ታይም ትሬድ ሳደርግ የነበረው ኤስኤምሲ። ከዛ ደግሞ ትሩ ኤስኤምሲ ደግሞ ይባላል፣ በጣም ኤክስትሪም ትሩ የሆነ ኤስኤምሲ ብለው የሚጠቀሙታል። እሱንም ደግሞ ስታዩ አይከብድም፣ ተመሳሳይ ኮንሰፕት። ስለዚህ ወደዛ ስኮፓቸውን ትታችሁ ለእናንተ የሚሰራውን ነገር ለመለየት ያስችላችኋል፣ አይከብድም ማለት ነው። ስለዚህ ይሄ ነው ስትራቴጂ ሲባል በዋነኛነት ትሬድ ስታደርጉ መቼ ትሬድ መግባት እንዳለባችሁ፣ በየትኛው ሰዓት መግባት እንዳለባችሁ፣ ምን ስታዩ ፕራይስ ምን አይነት እንቅስቃሴ ሲያሳይ ትሬድ መግባት እንዳለባችሁ፣ በየትኛው ሰዓት እና በየትኛው ሁኔታ ላይ መውጣት እንዳለባችሁ፣ ፕራይስ ምን አይነት እንቅስቃሴ ሲያደርግ የቱ ደረጃ ላይ ሲደርስ መውጣት እንዳለባችሁ፣ እንዲሁም ደግሞ ምን ያክል ገንዘብ ሪስክ ማድረግ እንዳለባችሁ፣ ይህን ሁሉ አካቶ የያዘ ነው ስትራቴጂያችሁ። ስለዚህ ይሄ ዋነኛ የሚባለው ኮንሰፕት ነው። ስለዚህ ትኩረታችን ወደ ምንድን ነው የምናደርገው? እኛ ወደምንከተለው ስትራቴጂ የማርኬት መካኒክስ ስትራቴጂ እንመጣለን። ማርኬት መካኒክስ ምንድን ነው? ወደዚህ ጋር ነው። ዋትስ ማርኬት መካኒክስ? ስትራቴጂ ነው ብለናል። የፕራይስ አክሽን የኤስኤምሲ እና አይሲቲን መርጅ ያደረገ ስትራቴጂ ነው። አሁን እንደዚህ ሜንሽን ሳደርግላችሁ አዲስ ከሆናችሁ ይሄ ኮንፊውዝ ያደርጋችሁ ይችላል። ምንም ችግር የለም፣ ገና የምንማረው ግን ስትራቴጂ እንደሚያስፈልግ ታደርጉ። በትሬዲንግ ላይ ሰክሰስፉል ለመሆን አንደኛው ስትራቴጂ ነው። ከነዚህ ውስጥ ደግሞ ማርኬት መካኒክስ የሚባለው እኛ የምንማረው ስትራቴጂ። ይሄ ስትራቴጂ በውስጡ ምን ምን አለው? ማርኬት መካኒክስ ውስጥ ስትራቴጂውን ሙሉ የሚያደርጉት ኮንሰፕቶች አንደኛው ኦርደር ብሎክ ይባላል። የማርኬት መካኒክስ ውስጥ ያለ የምንማረው ኔክስት ላይ ኦርደር ብሎክ ይባላል። ይሄ ኦርደር ብሎክ የተለያዩ ቢግ ፋይናንሻል ኢንስቲትዩሽኖች ኦርደራቸውን የሚያስቀምጡበት፣ ኦርደር ኢን ሴንስ ባይ ኦር ሴል ሊሆን ይችላል። እኛ ለምሳሌ የሆነ ነገር እንገዛለን እንሸጣለን፣ ትርፋችንን የምናተርፈው ወይም የምንከስረው ኦርደር ስናደርግ ማለት ባይ እና ሴል ብለን። ልክ እንደዛ ኦርደር ብሎክ የምትባሏ ላስት ታይም ላይ ስናይ ካንድል አይተናል አይደል? ካንድል ስቲኮችን ምናምን አይተናል። ያ ካንድል ስቲክ እነሱ የሚገቡበት የሚጠብቁበት ብሎክ ይባላል። ወይም ካንድሉ ያ ካንድል ስፔሲፊካሊ
ቢግ ፋይናንሻል ኢንስቲትዩሽኖች ኦርደራቸውን የሚያስቀምጡበት ኢት ማይት ቢ ባይ ኦር ደግሞ ሴል ለመግዛት ሲፈልጉ ያችን ካንድልስቲክ ላይ ይጠብቃሉ። which is በጣም ትልልቅ የሆኑ የፕራይስ ሙቭመንቶች ይታያሉ ያችን ካንድልስቲክ ተከትሎ ማለት ትልልቅ የሆኑ የፕራይስ ሙቭመንቶች ቀይ የሆነ ወደታች ወረደ ወይም ደግሞ ወደ ላይ ደግሞ ሲወጣ ቡሊሽ ካንድሎች ተከታታይ የሆኑ ይወጣ ሶ ያንን ሙቭ ክሬት ያደረገችዋን ከስር ያለችዋን ወይም ደግሞ ከላይ ያለችዋን አንዷን ካንድል ሴሌክት ይደረግና ያቺ እንደምትወሰዳለች እንደ ኦርደር ብሎክ ትባላለች። ሶ ሂውጅ የሆነ ኦርደሮች የሚቀመጥበት የቢግ ፋይናንሻል ኢንስቲትዩሽኖች ሂውጅ የሆነ ኦርደሮችን የሚያደርጉባት ኤሪያ ናት ማለት ነው። ስለዚህ በዚህ ስትራቴጂ ውስጥ አንደኛው ኦርደር ብሎክ፣ ሁለተኛው ደግሞ ዲማንድ እና ሰፕላይ ይባላል። ለምሳሌ ያክል ክሊር እንዲሆንላችሁ እዚህ ጋር እዩት። ኦርደር ብሎክ ሲባል ሲምፕሊ ቀለል አድርጌ ለማሳየት ነው እንጂ ትክክለኛ ኦርደር ብሎክ ነው ለማለት አይደለም፣ ሐሳቡ እንድትረዱት። ለምሳሌ ያክል እዚህ ጋር ያለውን እዩት። ይሄ ኦርደር ብሎክ ነው ትክክለኛ እንዳጋጣሚ። ይሄቻውን ኦርደር ብሎክ ተብላ ትለያለች። ስትራቴጂ ላይ እንደዚህ ተደርጎ ይተቀምጣል። ምን ማለት ነው ይሄ? እዚህ ጋር የምታዩትን ቀይ የወረደውን ወደታች አይታችሁታል። እዚች ጋር ያለችዋን ይሄንን ሙቭመንት ክሬት ያደረገው እዚች ጋር ያለችዋ እቺ ካንድልስቲክ ናት። ስለዚህ እቺ ካንድልስቲክ እንደምን ትቆጠራለች? እንደ ኦርደር ብሎክ ትቆጠራለች ማለት ነው። ይሄንን ሙቭመንት ክሬት ስላደረገች ማለት እቺ እዚህ ጋር ያለችው ከላይ ነው። ስለዚህ እዚችኛው ኦርደር ብሎክ ነች ማለት ሴለሮች በጣም ወይም ቢግ ፋይናንሻል ኢንስቲትዩሽኖች እዚች ጋር ገብተው ኦርደር አድርገዋል ማለት ነው፣ የሴል ኦርደር። ስለዚህ ይሄኛው አንዱ ኮንሲደር የምናደርገው ነው። ለምንድን ነው ኮንሲደር የምናደርገው? ፕራይሱ እንደዚህ ወርዶ ተመልሶ እዚህ ጋር ስለሚመጣ እዚህ ጋር ኢንትሪያችንን ለማድረግ እኛም አብረን ከነሱ ጋር ሴል ብለን ለመግባት። አያችሁ፣ ከነሱ ጋር አብረን ሴል ብለን ስንገባ እኛም ትርፍ ስለምናተርፍ ትሬድ ማድረግ ያለብን ከቢግ ፋይናንሻል ኢንስቲትዩሽኖች ከነሱ አጌንስት ከሄድን እንከስራለን። ስለዚህ ትልልቅ ባንኮች፣ ሄጅ ፈንዶች የሚያደርጉባት ትሬድ የሚያደርጉበትን ቦታ ካወቅን ከነሱ ጋር አብረን ትሬድ በማድረግ ትርፍ ማድረግ መስራት እንችላለን። ሶ ይሄ ኮንሰፕት አለ እዚህ ስትራቴጂ ውስጥ የኦርደር ብሎክ ኮንሰፕት። ሁለተኛውስ ዲማንድ እና ሰፕላይ። ሁለተኛው ዲማንድ እና ሰፕላይ ኮንሰፕት አለ። እዚህ ጋር የምታዩቸው የተሰመሩት ላይኖች የዲማንድ እና የሰፕላይ ኮንሰፕቶች ናቸው። ይሄ እዚህ ጋር የምታዩት የቀዩዋን ሰፕላይ ይባላል፣ ሰፕላይ ዞን። ስለዚህ እነዚህ እዚህ ጋር የምታዩት ደግሞ የተሰመረው ይሄኛው ቦክሱ ሬክታንግሉ ዲማንድ ይባላል። ስለዚህ እነዚህ ባየርስ የሚገቡባቸው ኤሪያ ባየሮች ያሉበት በሰፊው። ስለዚህ ፕራይስ ተመልሶ መጥቶ ይሄን ተች ማድረጉ አይቀርም የሚል ትምህርት አለ። ስለዚህ ኤቭሪቲንግ በዲማንድ እና በሰፕላይ ነው ፕራይስ ሙቭ እንዲያደርግ የሚያደርገው ብለን ነበር ላስት ታይም ስንማር። የፕራይስን እንቅስቃሴ የሚፈጥሩት አቅርቦትና ፍላጎት ነው ፕራይስን የሚንቀሳቀስ ነው። ስለዚህ እዚህ ጋር የምታዩቸው ኮንሰፕቶች አሉበት በዚህ ስትራቴጂ ውስጥ። ሁለት አየ ኦርደር ብሎክ አለ፣ ዲማንድ እና ሰፕላይ ዞን አለ ሁለት። ሶስተኛው ደግሞ ሊኩዊዲቲ ይባላል እዚህ ስትራቴጂ ውስጥ የሚካተተው። ሊኩዊዲቲ ማለት እንግዲህ ቢግ ፋይናንሻል ኢንስቲትዩሽኖች እዚህ ጋር ነግሬያቸዋለሁ ኦርደር ብሎክ አለ። እነሱ ኦርደራቸውን የሚያስቀምጡበት እነሱ ሴል ብለው ከመግባታቸው በፊት ግን ወይም ደግሞ ባይ ብለው ከመግባታቸው በፊት ምን ያስፈልጋቸዋል? ኦርደር ያስፈልጋቸዋል። ለምሳሌ ያክል እነሱ ሲገዙና ሲሸጡ በትንሽዬ ብርኛ እንደምናስበው አይደል፣ በጣም ብዙ ብር ነው የሚያንቀሳቅሱ፣ በቢሊዮን ዶላር ነው ኦርደር የሚያደርጉ ሲገዙም ሲሸጡ። ስለዚህ ያንን ደግሞ ኦርደር ለምሳሌ እናንተ ለምሳሌ የሆነ ዶላር መሸጥ ብትፈልጉ የሚገዛችሁ አካል ያስፈልጋችኋል። እናንተ መሸጥ ስለፈለጋችሁ ብቻ ገንዘባችሁ ልትሸጡ አትችሉም። ባይ ገዢ ከሌላችሁ እናንተ ስትሸጡ የሚገዛችሁ አካል ከሌለ ልትሸጡ አትችሉም። ልክ እንደዛው እነዚህ ቢግ ፋይናንሻል ኢንስቲትዩሽኖች በቢሊዮን ዶላር መግዛት ሲፈልጉ ለምሳሌ ዶላር እጃቸው ላይ ኖሮ ቢሊዮን ዶላር አውጥተው ዩሮ መግዛት ሲፈልጉ ዩሮ የሚሸጥላቸው አካል ይፈልጋል። ስለዚህ ዩሮ የሚሸጥላቸው አካል ደግሞ እነሱ በሚፈልጉት መጠን አያገኙም። እኛ ሪቴል ትሬደሮች እነሱ የሚፈልጉትን ያክል እናቀርብላቸው አንችልም። ስለዚህ ምን ይፈጥራሉ? ትራፕ ይፈጥሩብናል። ሊኩዊዲቲ ይባላል እሱ። ስቶፕ ሎሳችሁ የእናንተ ሲነካባችሁ ትሬድ አድርጋችሁ የምታውቁ ከሆነ ስቶፕ ሎስ አንት ይባላል። ስቶፕ ሎሳችሁ እየሄደ የሚነካባችሁ ከሆነ የእናንተ ሊኩዊዲቲ እየወሰዱ ነው። ገንዘብ ስለሚያጥራቸው የእኛን ስቶፕ ሎስ እየነኩ ገንዘባችን እኛ ስንከስር እነሱ ስለሚያገኙ። ቢኮዝ ትሬዲንግ which is ምን አይነት ጌም ነው ብለን ዜሮ ሰም ጌም፣ አንዱ ሲከስር አንዱ ያገኛል። ስለዚህ ቢግ ፋይናንሻል ኢንስቲትዩሽኖች ያንን የሚፈልጉትን ኦርደር ለማግኘት ሲሉ እኛ ሉዝ እናደርጋለን፣ ያን ገንዘብ ኦርደሩን ያገኙታል ማለት ነው። ስለዚህ ሊኩዊዲቲ ያንን ፊል የሚያደርጉበት ነው፣ እነሱ የሚፈልጉትን ኦርደር የሚያገኙበት ስለሆነ ያቺ ሊኩዊዲቲ ኮንሰፕት እዚህኛው ስትራቴጂ ውስጥ አለች። ሊኩዊዲቲ ኮንሰፕት በዋነኛነት ኤስኤምሲ ላይ ፕራይስ አክሽን ላይ ብትሄዱ አለ። ሶስተኛው አራተኛው ደግሞ ኮንሰፕት ምንድነው? በጣም ወሳኝ የሚባለው
መጀመሪያ ላይ ሜንሽን የሚደረገው በኔክስት ክላሳችን የሚሆነው ማርኬት ስትራክቸር ነው። ማርኬት ስትራክቸር ማለት የፕራይስን እንቅስቃሴ የምናውቅበት ነው። ፕራይስ ምን አይነት እንቅስቃሴ ላይ ነው ያለው? ወደ ላይ እየወጣ ነው ያለው? ወደ ታች እየወረደ ነው ያለው? ወይስ ምን እያደረገ ነው? ፕራይስ ኮንሶሊዴት እንደዚህ እያደረገ ነው? እኔ ኮንሶሊዴሽን ይባላል። እዛው ነው የተሽከረከራል። አንድ ወረደ ወደ ላይ ወጣ፣ ወደ ታች ወረደ፣ ወደ ላይ ወጣ፣ ወደ ታች ወጣ። ሶ እዚች ጋር ያለው የኮንሶሊዴሽን ነው። እዚች ጋርም ይሁት ሶ ምን አይነት እንቅስቃሴ ላይ ነው ያለው? ፕራይስ ወደ ላይ እየወጣ ነው? ቡሊሽ ትሬንድ ላይ ነው ያለው ወይስ ቤሪሽ ነው? ወደ ታች እየወረደ ነው ያለው? ወደ ታች ከወረደ ሴል ብለን ለመግባት ይመቸናል። ወደ ላይ ከወጣ ደግሞ ባይ ብለን እንገባለን። ወደ ጎን እየሄደ ደግሞ ከሆነ ሴታፖችን እያየን ወደ ጎን ትሬድ ለማድረግ እንሞክራለን፣ እንደ እንቅስቃሴው ማለት እንደ ፕራይስ። ስለዚህ እኛ ባይና ሴል ብለን ለመለየት በቅድሚያ የፕራይስን እንቅስቃሴ ወደ ላይ ነው ወደ ታች ነው ምን እያደረገ ነው ያለው? ኮንቲኒዩሽን ፌዝ ላይ ነው ያለው ወይስ ሪቨርሳል ላይ ነው ያለው? ሊመለስ ነው? አቅጣጫውን ሊቀይር ነው? ለምሳሌ እንደዚህ ወደ ላይ ወጥቶ ሊመለስ ነው ወደታች፣ ወይስ ደግሞ እንደዚህ ቀጥ ብሎ ወደ ላይ እየወጣ ነው ያለው? ኮንቲኒዩሽን ይባላል እሱ። ሶ ይሄንን የምንለይበት ነው ማርኬት ስትራክቸር ይባላል። ኮንቲኒዩሽን ነው? ሪቨርሳል ነው? አፕ ትሬንድ ነው? ዳውን ትሬንድ ነው? ትሬንዲንግ ነው? ማርኬቱ ምን ላይ ነው ያለው ማርኬቱ የሚለውን እንድንለይ የሚያስችለው። ሶ ያንን ካወቅን እኛ ምን ማድረግ እንዳለብን ከትሬንዱ ጋር ትሬድ ለማድረግ እንሞክራለን። ወደ ላይ ከሆነ ባይ ብለን ወደ ታች ደግሞ እየወረደ ከሆነ ሴል ብለን። ሶ እሱን ለማወቅ ደግሞ የፕራይስ እንቅስቃሴ አሁን እዚህ ጋር የምታዩት ቻርት ዝም ብሎ አይደለም፣ ሚኒንግ አለው። እንቅስቃሴው ምንድን ነው የሚለውን ነገር ይገልጽልናል። ሶ ያ ማርኬት ስትራክቸር ይባላል። ሶ እሱን ትምህርት ስትማሩት ማርኬት ስትራክቸር ፕራይስ ምን አይነት እንቅስቃሴ እያደረገ እንደሆነ ክሊርሊ አንደርስታንድ ታደርጋላችሁ። ስለዚህ በአጭሩ ትሬዲንግ ላይ ሰክሰስፉል ለመሆን ስትራቴጂ ያስፈልጋችኋል። ከስትራቴጂዎች ውስጥ ደግሞ አንዱን ፒክ ማድረግ ይኖርባችኋል። ለዛም ደግሞ እኛ እንግዲህ እንደ ኮርስ የምንማረው በዚህ ክላሳችን ላይ ማርኬት መካኒክስ የሚባለውን የትሬዲንግ ስትራቴጂ ነው። በዚህ ስትራቴጂ ውስጥ ደግሞ ቤዚክ እና ሜጀር ኮር የሆኑ ኮንሰፕቶች አሉት። አንደኛው ሊኩዊዲቲ፣ ሁለተኛው ዲማንድ እና ሰፕላይ፣ ማርኬት ስትራክቸር፣ ከዛ ደግሞ ኦርደር ብሎክ ብለን ሶ እነዚህ ቤዚክ የሆኑ ኮንሰፕቶች ናቸው በዚህ ስትራቴጂ ውስጥ የምናገኛቸው። እነሱን ወደፊት ስትራቴጂዎቹ ላይ ሰከንድ ዊክ እና ሰርድ ዊክ ላይ የምናያቸው ማለት ነው። ሶ ይሄ ይመስላል ስትራቴጂው። እነዚህ ናቸው ኮንሰፕቶቹ። እነዚህ ነገሮች ላይ ደግሞ ዊል ዲስከስ ማለት ነው እንማራቸው። አሁን ኦልሬዲ ስትራቴጂ አወጣችሁ ጨረሳችሁ፣ ስትራቴጂያችሁን ለያችሁ፣ በደንብ ተረዳችሁት ኮንሰፕቱ። ሶ ዋትስ ዘ ኔክስት ስቴፕ? ስትራቴጂ ስላላችሁ ብቻ ይሄንን ትምህርት ስለተማራችሁ ብቻ በቂ አይደለም። ስትራቴጂውን በራሳችሁ ደግሞ ምን ማድረግ አለባችሁ? ቴስት መደረግ አለበት። ዘ ኔክስት ስቴፕ ይሄ ነው። ትሬዲንግ ላይ ሰክሰስፉል መንፈልጋችኋል፣ ብር ልትሰሩ ነው። አንዱን ስቴፕ አሟላችሁ ማለት ነው። ስለዚህ አሁን ትሬዲንግ እየተማራችሁ ያላችሁ ዛሬ እዚህ ውስጥ ገብታችሁ እየተማራችሁ ያላችሁ ሰዎች when we finish our class ስትራቴጂ ምን እንደሆነ ትረዳላችሁ። ግን it's not enough ማለት ነው። ስትራቴጂ መማራችሁ by itself profitable አያደርጋችሁ። ሶ ምንድነው ኔክስት ስቴፑ? you have to test your strategy by your own። ቴስት ማድረግ አለባችሁ ስትራቴጂ እንደሚሰራና እንደማይሰራ በራሳችሁ እየለያችሁ የፕራይሱን እንቅስቃሴ እያያችሁ በተማራችሁ መተራ የተማራችሁትን ነገር አፕላይ እያደረጋችሁ ቴስት ማድረግ አለባችሁ። ቴስቲንግ ይባላል። እሱ ደግሞ ቴስቲንግ ፌዝ ላይ ትሆናላችሁ። ቴስቲንግ ፌዙ በሁለት አይነት መንገድ ይደረጋል። አንደኛው ፎርዋርድ ቴስቲንግ ይባላል፣ ሁለተኛው ደግሞ ባክዋርድ ቴስቲንግ። ይሄን የምታዩትን እዚህ ጋር ያለውን ስትራቴጂያችሁን የሰራችሁትን በምን ፎርዋርድ ቴስት በማድረግ እንዲሁም ደግሞ ባክዋርድ ቴስት። ምንድነው ፎርዋርድ ቴስቲንግ? ፎርዋርድ ቴስቲንግ ማለት እንግዲህ አሁን እንደምታዩት ፕራይስ እዚህ ጋር ነው ያቆመው። ሶ ነገ ከሰኞ ከእሑድ በኋላ ሰኞ ይከፈታል። ስለዚህ ሰኞ ሲከፈት ከሰኞ ጀምራችሁ እንግዲህ እስከ አርብ ድረስ ደግሞ ያለውን ትከታተላላችሁ። የእናንተን ስትራቴጂ ተከተላችሁ ሶ ፎርዋርድ ቴስት እያደረጋችሁ ወደፊት ያለውን ቴስት የምታደርጉት ነው። ባክዋርድ ቴስቲንግ ደግሞ የሚባለው ወደ ኋላ የተሰራውን እስካሁን ድረስ የተሰራውን ነገር ቴስት የምታደርጉበት ነው። ለሱም ደግሞ ላስት ታይም አሳይቻችኋለሁ። እዚህ ጋር የምታዩት ሪፕሌይ ትባላለች። ሪፕሌይ ተጠቅማችሁ ቴስት ማድረግ ይቻላል። ይሄ ሪፕሌይ የሚጠቅመው which is ባክ ቴስቲንግ ይባላል። ባክዋርድ ቴስቲንግ ማለት ነው። ስትራቴጂያችሁ ይሰራል አይሰራም የሚለውን ነገር ለማወቅ ከዚህ ፊት ፕራይስ የሰራቸውን ሙቭመንቶች በማየት የሂስቶሪካል ዳታውን የፕራይስ እንቅስቃሴ የነበረውን የላስት ታይም ወይም ደግሞ የፓስት ሂስትሪውን በማየት ስትራቴጂያችሁን ቴስት የምታደርጉበት መንገድ ነው ፎርዋርድ ቴስቲንግ፣ ባክዋርድ ቴስቲንግ። ሶ በሁለቱ ሜካኒዝሞች ስትራቴጂያችሁን ቴስት ታደርጋላችሁ። እንደምታዩት ይሄ ቴስት ማድረግ ነው። አሁን እዚህ ጋር እንግዲህ እዚህ ጋር ነው ያቆመው ፕራይስ ካታደርጎና እስከዚህ ድረስ ያለውን ከፈለኩ ማጥፋት ከፈለኩ አጠፋው። እንደዚህ አያችሁት? አሁን ሪፕሌይ ነው ያለው። በቃ አሁን ከዚህ ጀምሮ ያለውን እንግዲህ እዚች ጋር እጠብቃለሁኝ ማሰምራቸው ነገሮች አስመሬ ምን ብዬ ከዛ ደግሞ በፕሌይ ለዋል ስትራቴጂን እዚህ ጋር ስቶፕ ሎስ ምናምን አስቀምጬ ትሬድ ገባና ፕሌይ ለዋል ይሄው ፕሌይ ያደርጋል ማለት ነው።
ይሄ ባክዋርድ ቴስቲንግ ይባላል። እንደዚህ እያደረግን ፕራይስን ከኛ ስትራቴጂ ጋር ይሰራል አይሰራም፣ ትሬድ በዚህ ጋር ብገባ ምን ይፈጠራል፣ እኔን ያስወጣኛል ወይስ ደግሞ ቴክ ፕሮፊቴን ይነካል፣ ፕሮፊት አድርጌ እወጣለሁ ወይስ ደግሞ ሎስ አድርጌ ነው ከስሬ ነው የሚወጣው የሚለውን በዚህ ባክዋርድ ቴስቲንግ ሜካኒዝም ቴስት ማድረግ ይኖርባቸዋል። ይሄኛው አይ ቲንክ ዴይ ላይ ነው የሚሰራው። we will discuss about this ባክዋርድ ቴስቲንግ እንዴት ይደረጋል ዲቴሉ ለብቻው አለው። ይሄኛው ፍሪ ቨርዥን አይደለም፣ ፕሪሚየም ነው፣ ያስከፍላቸዋል። ትሬዲንግ ቪው በነፃ የሚሰሩ አሉ፣ እነሱም ላይ እናወራለን። ስትራቴጂያችሁን አወቃችሁ፣ ቴስት አደረጋችሁት። አትሊስት ለምን ያክል ቴስት መደረግ አለበት? እንደው ቢያንስ ለ6 ወር ቴስት መደረግ አለበት። እሺ እንደው አናብዛውሽ፣ 1 ወር ቢያንስ ቴስት ማድረግ አለበት። 1 ወር በደንብ ኮንሲስተንትሊ ቴስት መደረግ አለበት። ስትራቴጂያችሁ ዊን ሬቱ እንዴት ገብቷችኋል ወይ ይሰራላችኋል? ምን ያክል ትሬዶችን ቢያንስ 100 ትሬድ ወስዳችሁ ከ100 ትሬዱ ምን ያክል ዊን ሆኗል በእናንተ ስትራቴጂ? አሁን አንዳንድ ሰው ስትራቴጂ ተማረ ቀጥታ ትሬድ ይገባል በላይቭ። አንዱ ነኝ ለዚህ ምሳሌ አንዱ ነኝ። ይሄ ከሆነ የምታደርጉት ደግሞ መክሰር ነው። በጣም ብዙ ሉዚንግ ስትሬክስ ሲመታችሁ ተስፋ ያስቆርጣችኋል። ሳይኮሎጂካሊም አፌክት ያደርጋችኋል። ተስፋ ቆርጣችሁ በትሬዲንግ እንድትወጡ ያደርጋችኋል። ስለዚህ ሳትቸኩሉ አንደርስታንድ ማድረግ በዴሞ ትሬድ ይደረጋል። ላስት ታይም ላይ አውርቼላችኋለሁ። ኤችኤፍኤም ብሮከር ላይ ዴሞ ትሬዲንግ አለ፣ ላይቭ አለ። ላይቭ ላይ ከመግባታችሁ በፊት ዴሞ ፕራክቲስ፣ ለዛ ነው ሰርድ ዊካችንን ላስት ፎር ዘ ዊክ ላይ በዴሞ ፕራክቲስ እንድናደርግ ያሰብኩት። ፕራክቲካል በዴሞ ስታዩት ከዛ ደግሞ በላይቭ ደግሞ ማየት ያስፈልጋል። አንዳንዴ ዝም ብላችሁ አሁን እናንተ ፕራክቲስ ኤክስፒሪየንስ አድርጋችሁት ካልሆነ ሳይኮሎጂካሊ እንዴት አፌክት እንደሚያደርጋችሁ ትሬዲንግን አታውቁት። ገንዘብ ሲከስር ምን አይነት ፊሊንግ እንዳለው ማወቅ አለባችሁ። በትሬዲንግ እንዴትስ ነው የምታጡት ገንዘቡ? ወደ ቴክ ፕሮፊት ሲሄድ ወደ ሎስ ሲገባ ምን አይነት ፊሊንግ ነው ያለው? ኢሞሽናል ያለውን ነገር አሁን ሳይኮሎጂ ስንማር ላትረዱት ትችላል። ግን ኤግዛክትሊ ያንን ነገር በላይቭ አካውንት ኤክስፒሪየንስ ካደረጋችሁ ደግሞ you will feel it። ይሄ ነው ትሬዲንግ ስትራቴጂ ከተማራችሁ በኋላ ቴስት መደረግ። ኦኬ አሁን ቴስት አደረጋችሁ ደግሞ ጨረሳችሁ። በትሬዲንግ ስትራቴጂያችሁን አወቃችሁ፣ ይሰራላችኋል። ዊኒንግ ሬቱ ኦልሞስት 40% እንኳን ቢሆን በጣም ቤስት ነው። 50% 40% ስቲል አሪፍ ነው። እንደዛ መሆኑን አረጋገጣችሁ። because ፐርፌክት የሆነ ስትራቴጂ የለም ትሬዲንግ ላይ። ሎስ ኢዝ ፓርት ኦፍ ዘ ጌም፣ ኪሳራ ያለ ነገር። ትልቁ ነገር ግን ኪሳራችሁን ማኔጅ ማድረግ። ኤጅ ላይ ላስት ታይም አውርተናል አይደል? መኒ ማኔጅመንት። አሁን ዘ ኔክስት ኮንሰፕት ምንድነው? ስትራቴጂያችሁን አውቃችኋል፣ ቴስት አድርጋችኋል። the next step will be money። ገንዘብ ያስፈልጋችኋል። በዚህ ሰዓት ላይ አሁን ገንዘብ ሪሊ ያስፈልጋችኋል። because ገንዘብ ተጠቅማችሁና ትሬድ የምታደርጉት። the next step ምንድነው? ገንዘብ ስንል እንዴት ነው ገንዘብን የምናመጣው? ለምሳሌ በትሬዲንግ $50 ካላችሁ which is 10,000 ብር ማለት እንደው በቀላሉ 10,000 ብር ቢኖራችሁ በ10,000 ብር ምንድነው ትሬድ የምታደርጉት? እንዴት ነው ትሬድ የምታደርጉት? እኔ ካለኝ ኤክስፒሪየንስ አንፃር ልንገራችሁ። 10,000 ብር because በጣም ውድ ነው ገንዘብ። አሁን በአሁን ሰዓት ላይ ላታገኙ ትችላላችሁ። ግን አትሊስት እንኳን ያለውን ነገር በደንብ ስትሪክት ሆኜ ያለውን ገንዘቤን ፕሮቴክት አድርጌ ማሳደግ እፈልጋለሁ። because አንድ ሰው በ10,000 ብር ላይ ሰክሰስፉል ወይም ደግሞ 10,000 ብር ኖሮት ያቺን ገንዘብ ኮንሲስተንትሊ ትንሽዬ ፕሮፊት ሜክ እያደረገ ሎሱን ኮንትሮል እያደረገ መሄድ ከቻለ በትልቅ ገንዘቦች ላይ ምንም የማይታመሱ ፕሮፊታብል መሆን ይችላል። ብዙ ሰው ግን ትንሽዬ ገንዘብ ሲሆን ኮንሲስተንትሊ ያቺን እያሳደገ መቆየት አይችልም። ዲሲፕሊንድ መሆን አይችልም። ያጓጓል። ግሪዲ ሆነና ይስገበገብና በአንድ ጊዜ የ$50 50% ሪስክ ያደርገውና which is $25 per trade ሪስክ እያደረገ ይገባና አካውንቱን ብሎ ያደርገው። እሱ አይደለም ችግሩ። አሁን እናንተ $50 ብቻ አይደለም አንድ እንኳን ኢንቨስተር መጥቶ ለእናንተ አሁን በቃ እኔ መማር ትሬዲንግ ገብቶኛል በቃ ትሬድ ማድረግ ፈልጋለሁ ብላችሁ ሰው እንዲያበድራችሁ ብትጠይቁ 2 ሚሊዮን ብር ያበድራችሁ በሁለተኛው ቀን እርግጠኛ ነኝ ብላችሁ ታህንዱታላችሁ። 2 ሚሊዮን ብር ዜሮ ነው የምታደርጉት። 2 ሚሊዮን ብር because በትንሿ ላይ አትሊስት መልመድ መቻል አለባችሁ። ይሄ ኮንሲስተንሲ ዲሲፕሊን ደግሞ ትንሽዬ ብር ሪስክ እያደረጋችሁ ትንሽዬ ፕሮፊት አትሊስት 1 to 3 አሁን ለምሳሌ በ$50 ለምሳሌ ነው 10,000 ብር ያልኳችሁ ኬዝ $50 ዲፖዚት አድርጋችሁ ከዛ ትሬድ ላይ ለምሳሌ 2% ሪስክ ብታደርጉ which is $1 ነው ሪስክ የምታደርጉት per trade 2% 1% ከሆነ 0.5 ነው። ስለዚህ 50 ሴንት ነው የሚሆነው። ግን 2% ብናደርገው $1 per trade ሪስክ ታደርጋላችሁ። ስለዚህ
$1 2% ከሆነ ሪስክ የምታደርጉት ሪስክ ሪዋርዳችን 1 to 3 ከሆነ በአንድ ትሬድ $1 ሪስክ አድርጋችሁ $3 ሜክ ታደርጋላችሁ። ምን ያክል እናንተ ኮንሲስተንት እኔ ጋር ያለውን ችግር ነው እየነገርኳችሁ። $1 ሪስክ እያደረኩኝ $3 ሜክ ማድረግ አልፈልግም። ለዛ ነው እኔ የ$50 አካውንት ላይ ከትቼ ወደ 200 አሳድጌዋለሁ። በአንድ ትሬድ ግን 3 ኦልሞስት ወደ 25% ነው ሪስክ ያደረኩት። ከዛ $50 ወደ $100 ነው ያሳደግኩት በአንድ ትሬድ which is high risk የሚባል ነው። 25% አይደረግም። በትሬዲንግ የሚፈቀደው ሪስክ 1% እና 2%። ከዛ በላይ አካውንታችሁን ሪስክ ማድረግ የለባችሁ። 10% የሚል አለ። አሁን ኮርትዋል ላይ ያየሁት 10% ሪስክ አደርጋለሁ ትሬዲንግ ፕላን ላይ አይደረግም። 10% እኮ ማለት የ$50 10% ስንት ነው? $10 ፐር ትሬድ ነው ሪስክ የምታደርጉት ማለት ነው። $50 ላይ $10 በአንድ ትሬድ ላይ ሪስክ አድርጋችኋል ማለት ከባድ ነው። በ5 ትሬዶች አካውንታችሁ ታፈነዱታላችሁ። 5 ተከታታይ ትሬዶችን ብትወስዱ በአንድ ትሬድ $10 ከሆነ ሪስክ ያደረጋችሁት 5 ሲባዛ በ10 5 ትሬድ ነው የሚያስፈልገው አካውንታችሁን ለማጣት። እንደዛ ከሚሆን ብልጥ መሆን፣ አለመቸኮል፣ ግሪዲ አለመሆን፣ አለመስገብገብ፣ በአንድ ጊዜ ትርፋማ ለመሆን አለመቸኮል እንጂ ትሬዲንግ ላይ ባይዘው የፈለገ እንኳን ስትራቴጂ እንኳን ሳይኖረኝ እኔ ኖርማሊ ትሬድ አድርጌ ገንዘብ ሜክ አድርጌያለሁ። It's not about what amount of money you are making, how much money you are making, how much money make ታደርጋላችሁ አይደል ጥያቄው። ኪፕ ታደርጉታላችሁ ወይ ያን ገንዘብ ትጠብቁታላችሁ እንጂ በትሬዲንግ ላይ ገንዘብ መስራት ይቻላል። ምንም ትሬዲንግ ስትራቴጂ እንኳን ሳይኖራችሁ ትሰሩታል። ግን ምን ያክል ኪፕ ታደርጉታላችሁ ገንዘብ? ጥያቄው እሱ። ምን ያክል ገንዘብ ትሰራላችሁ አይደል? $10,000 ልትሰሩ ትችላላችሁ በአንድ ጀንበር ተነስታችሁ እንዲህ ዝም ብላችሁ ፍሊፕ አድርጋችሁ 100% ሪስክ አድርጋችሁ አካውንታችሁን $10,000 ልትሰሩ ትችላላችሁ። 1 ሚሊዮን ብር። ግን ያን 1 ሚሊዮን ብር ምን ያክል ታቆዩታላችሁ ይዛችሁት በትሬዲንግ? ለዛ ነው ኮንሲስተንትሊ ፕሮፊታብል ለመሆን ይሄ ትምህርት ያስፈልጋችሁ። ለዛ ነው እንጂ አሁን ዝም ብላችሁ በጀንበር ተነስታችሁ ብራችሁን ከታችሁ እንዳጋጣሚ ላኪ ሆናችሁ 1 ሚሊዮን ብር ከታችሁ 3 ሚሊዮን ብር ታደርጉት ትችላላችሁ። 1 to 3 ሪስክ ሪዋርድ ነው። 1 ሚሊዮን ትከታላችሁ፣ 100% ሪስክ ታደርጉታላችሁ። ወይ ዜሮ ይገባል ብራችሁ ወይ ደግሞ 3 እጥፍ ይሆናል 3 ሚሊዮን። ግን እኛ እንደዛ አንፈልግም። የለኪ ጨዋታ ሳይሆን የምንፈልገው ኮንሲስተንትሊ ፕሮፊታብል እንድንሆን ከሆነ የምትፈልጉት you have to build ሜካኒካል የሆነ ትሬዲንግ ፕላን ሊኖራችሁ ይገባል። you have to build personality ዲሲፕሊን ሊኖራችሁ ይገባል። ስለዚህ እቺን ገንዘብ $1 ሪስክ ብታደርጉ በአንድ ትሬድ ስንት $1 ሜክ ታደርጋላችሁ? 1 to 3 ከሆነ ሪስክ ሪዋርዳችሁ $1 ሪስክ አድርጋችሁ $3 ሜክ ታደርጋላችሁ። 1 to 3 የሚባለው ሲምፕሊ አስረዳችሁ። 1 to 3 ስል ኮንፊውዝድ እንዳትሆኑ። ለምሳሌ ያክል እዚች ጋር ሴል ብዬ ብገባ እዚች ጋር እየወረደ ያለውን ትሬድ እንደዚህ አድርጌ ብገባው ሴል እቺ ነች። ለምሳሌ አሁን ያት እዚህ ጋር 3.4 የሚል አለ አይታችሁታል። እቺ 3.4 1 to 3 ሪስክ ሪዋርድ ነው ማለት ነው። ይሄ ትሬድ ያው ስቶፕ ሎስ ይሄ ነው። ሪስክ ያደረኩት $1 ነው። ከዚህ ጀምሮ ትሬዱን ገብቼ እስከዚህ ድረስ ትሬዱ ከመጣልኝ $3 ሜክ አደርጋለሁ። ከዚህ ተነስቶ ደግሞ እስከዚህ ድረስ ከመጣ ትሬዱ $1 ሪስክ አድርጌያለሁ፣ $1 አጣለሁ። ስለዚህ ችግር የለውም $1 ባጣ። አያችሁታ ሳይኮሎጂካሊ ራሱ አትጨነቁ። በአቅማችሁ ልክ ሪስክ ስታደርጉ አሁን ችግሩ 10% 20% ሪስክ ስታደርጉ ሳይኮሎጂካሊ ስቴብል አትሆኑ። ስለዚህ $1 ሪስክ ብታደርጉ በ$50 ካፒታል ላይ ስንት ትሬድ መውሰድ ትችላላችሁ? 50 ትሬዶችን ማድረግ ትችላላችሁ። እርግጠኛ ነኝ የምነግራችሁ ደግሞ ማለት ነው 50 ትሬድ አድርጋችሁ ኮንሲስተንትሊ ትሬድ ብታደርጉ አንዳንድ 2% እያደረጋችሁ ሪስክ በፍጹም አካውንታችሁ ማፈንዳት አትችሉም። ራሱ ብትፈልጉ ራሱ because ትርፍ ታተርፋላችሁ፣ ትከስራላችሁ፣ ታተርፋላችሁ፣ ትከስራላችሁ። አታፈንዱትም በአካውንታችሁ። የምናፈነዳው እየተስገበገብን እየፈራን፣ ይሄ የሳይኮሎጂ ዋር ነው እንደዛ የሚያደርገው። ለዛ ነው ትምህርቱ ላይ ትሬዲንግ ላይ ስናት አባውት ስትራቴጂስ አባውት ሳይኮሎጂ የሚባለው ለዛ ነው። ተደጋጋሚ ኤክስፒሪየንስ ታደርጉታላችሁ። ሶ ዘ ኔክስት እንግዲህ ይሄ ነው ኮንሰፕቱ። መኒ ያስፈልጋችኋል። አሁን እዚህ ጋር ሌላ አዲሽናል ትምህርት የምታገኙት ምንድነው? እዚህ ጋር ገንዘብ ባይኖራችሁ 10,000 ብር ያነሳውላችሁ እንግዲህ $50 ኬዝ በሌላ ልንገራችሁ። $50 ደግሞ አካውንታችሁ ላይ ደግሞ ከታችሁ ትሬድ ከምታደርጉ ደግሞ it's better to have ፕሮፈርም የሚባለው ፕሮፈርሞችን መጠቀም ትችላላችሁ። ፕሮፈርም ምንድነው? በትሬዲንግ ላይ በጣም ቤስት የሆነው ፕሮፈርም ማለት ካምፓኒዎች ናቸው እናንተን ገንዘብ የሚሰጧችሁ። በትሬዲንግ ላይ ገንዘብ ይሰጣችሁ። $50 ሰጣችሁ የ$5,000 አካውንት ይሰጣችሁ ከፈልጋችሁ። ሶ $50 ከታችሁ ትሬድ ከምታደርጉ $5,000 ቢኖራችሁ it's better አይደል?
ስለዚህ 50 ዶላራችሁ ተጠቅማችሁ 50,000 ዶላር አካውንት ይሰጣችኋል። ያ ግን ማለት ቀጥታ 50,000 ዶላር አይሰጣችሁም። ቢኮዝ እነሱን ትርፍ ለማትረፍ ነው እየሰሩ ያሉት ከእናንተ ጋር። 50,000 አልኩኝ ይቅርታ 5,000 ኬ የፈንድ ኔክስት ኤክስፒሪየንስ ነው የምናገራችሁ። ፈንድ ኔክስት የሚባል ፕላትፎርም አለ። እኔ ከሱ ጋር ኤክስፒሪየንስ ስላለኝ እሱ ጋር 50 ዶላር የ5K አካውንት ይሰጣቸዋል። 5,000 ዶላር እሱ 5,000 ዶላር ቀጥታ ሪል ገንዘብ አይደለም የሚሰጧችሁ። መጀመሪያ ቴስት ይደረጋል። እነሱ የሚሰሩት ለትርፍ ነው። እናንተ አትርፋችሁ ገንዘብ ሜክ ስታደርጉ ከዛ ላይ የሚወስዱት ኮሚሽን አለ which is 20% maybe 10% it depends on the platform። ፈንድ ኔክስት ግን I think 10% ይመስለኛል። 90% የእናንተ ትርፋችሁ። ለምሳሌ 1,000 ዶላር ከሰራችሁ 9,000 ዶላሩ የእናንተ ነው። 10% የእነሱ ይሆናል ነው 1,000 ዶላር። እንደዚህ ነው የሚሰሩት እነሱ። ግን ያንን ነገር ገንዘቡ ሊሰጧችሁ መጀመሪያ ኮንፈርም የሚያደርጓችሁ ኤግዛም አለ which is phase 1 እና phase 2 የሚባል። phase 1 የሚባለው ለምሳሌ የ5,000 ዶላር አካውንት ከሆነ 500 ዶላር ፕሮፊት ሜክ እንድታደርጉ ትጠየቃላችሁ። 500 ዶላር ሜክ ካደረጋችሁ ፌዝ 1 ታልፋላችሁ። ከዛ ፌዝ 2 ላይ ደግሞ 250 ዶላር ፕሮፊት እንድትሰሩ ትጠየቃላችሁ። እነዚህን ፕሮፊቶች መስራት which is ቀላል ነው። 500 ዶላር ብዙ አይደለም። 5,000 ዶላር አካውንት ኖራችሁ 500 ዶላር ሲምፕል። እንዴት ነው የምትሰሩት? ካልኩሌሽኑን እስቲ እንስራው ማትሱ ክሊር እንዲሆንላችሁ። 500 ዶላር ነው የሚጠይቋችሁ። በቃ 500 ዶላር እናንተ ጎበዝ ከሆናችሁ እስቲ 500 ዶላር ፕሮፊት ስሩና ፌዝ 1ን እለፉት። ከዛ ፌዝ 2 ደግሞ 250 ዶላር ሰርታችሁ which is simple case ነው እያወራን ያለው በ5,000። ቶፒካችን ግን እንዳትረሱት how to make 10,000 ዶላር እሱ ጋር እንመጣለን በዚህ ኮንሰፕት እንድትረዱት። 5,000 ዶላር አለ አካውንታችሁ ላይ ሰጣችሁ፣ ገዛችሁ በ50 ዶላር which is 10,000 ብር በኢትዮጵያ ብር በ10,000 ብር አወጣችሁ። ከዛ ገዛችሁ 5,000 ዶላር አካውንት ፈንድ ዶናችሁ ፈንዲንግ ማለት ነው። ስትገዙ እሱ የሚፈቀድላችሁ በፌዝ 1 ላይ 500 ዶላር አቺቭ ለማለት ነው። እሺ 500 ዶላር ናይስ። 5,000 ዶላር ላይ ምን ያክል ሪስክ ብናደርግ ነው? የ5,000 ዶላር 1% ሪስክ እንውሰድ። 5,000 ብር አለ 5,000 ዶላር አለ። የሱን 1% ብናደርግ ስንት ነው የሚሆነው? ሪስካችን 50 ዶላር አይደለ? በአንድ ትሬድ 50 ዶላር 1% ነው ያልኳችሁ። የ5,000 1% ሪስክ ብናደርግ ማድረግ ያለብንም እንደዛ ነው። ቢበዛ 2% ነው የሚደረገው። እሺ በጣም አሪፍ ቤስት ሴናሪዮ ልንገራችሁ። 5,000 አካውንታችሁ ላይ ያለ 1% ሪስክ ስታደርጉ 50 ዶላር ሪስክ ታደርጋላችሁ። ይሄንን ይዩልኝ እዚህ ጋር አሁን ያስቀመጥኩላችሁ። እዚህ ጋር የምታዩት ሪስክ ሪዋርድ 1 to 3 ነው ብያችሁ። ሪስክ የማደርገው ለዚህ ትሬድ አሁን ለ5,000 ዶላር አካውንቴ 50 ዶላር ነው አልኳችሁ። 50 ዶላር which is 10,000 ብር ማለት ነው። ለዚህ ትሬድ አሁን ይሁት በዶላር ሲሆን ቀላል ነው። 50 ዶላር ሲባል 10,000 ብር ማለት ነው ኢትዮጵያ። እቺን አሁን ይሄንን ፊቸር ያገኛችሁት በፕሮፈርም ስለሆነ በኖርማል ብራችሁ ግን ቢሆን እንዴት ብላችሁ ሪስክ ታደርጋላችሁ? ሪስክ የምናደርገው 1 ዶላር ነበር በ50 ዶላር አካውንታችን ላይ ግን 5,000 ዶላር አካውንታችን ላይ ሲገባልን ግን በፕሮፈርም ሲሆን 1 ዶላር ሳይሆን ሪስክ የምናደርገው 10,000 ብር ነው። ራሱ 50 ዶላር ነው ሪስክ። አድቫንቴጃችን እሱ ነው። ብራችሁ የጨመረ ቁጥር በዛው ልክ ፕሮፊት የምትሰሩትም ይጨምርላችሁ ይላል ነው እሱ። እዚህኛው ጋር በምታዩት በ1 to 3 ሪስክ ሪዋርድ ሬሾ እዚች ጋር 50 ዶላር ሪስክ አድርጌ ስንት ነው ትርፍ የምሰራው ማለት ነው። ያዙልኛው ካልኩሌሽናችን 50 ዶላር ሪስክ አደርጋለሁ 1 to 3 ነው ይሄኛው። ስለዚህ 3 ከዚህ ጀምሮ እስከዚህ ድረስ ፕራይስ ኮረደልኝ 3 ሰራው ማለት ነው። ስለዚህ 50 ዶላር ሲባዛ በ3 ስታደርጉት 150 ዶላር ሰራችሁ በአንድ ትሬድ። ስንት ዶላር ሪስክ አድርጋችሁ? 50 ዶላር። ስለዚህ 1% ሪስክ ብታደርጉ 50 ዶላርን እና ደግሞ እቺኛ ጠባብ ነች። ባይዘው 1 to 3 ላይ ነው ይችላል ሊተልቅ ይችላል። 1 to 4 1 to 5 ልታገኙ ትችላላችሁ ትሬድ ኤ ፕላስ ትሬዶች ከሆኑ ኤ ፕላስ ሴታፖች ከሆኑ እንደዚህ ታገኛለች። ግን እኛ በሚኒመም እያሰብን ነው 1 to 3 ብለን እያሰብን በሚኒመም በቃ በሚኒመም እያሰብን 1 to 3 150 ዶላር በአንድ ትሬድ ሰራችሁ። እሺ አሁንም እድል ቀናችሁና ሁለተኛውን ትሬድ ዊን አደረጋችሁ። ወይና በአንድ ትሬድ ነው ያልኳችሁ 150 ዶላር በእኛ ስሩት ወደ 35,000 ብር። it's not simple by the way በአንድ ትሬድ 35,000 ብር መስራት። እሺ ቀጣይ ሁለተኛውን ትሬድ እንደገና ዊን አደረጋችሁ አጌን let's make it። አሁንም እድል ቀንቷችሁ ሁለት ትሬድ ማሸነፍ ስናት ማች ዲፊካልት ባይዘው በደም አሪፍ ሴታፕ ተጠብቃችሁ ፔሸንት ሆናችሁ ካገኛችሁ ትሬድ ከገባችሁ ታሸንፋላችሁ። ዊን ታደርጋላችሁ። ሁለት ትሬድ ገባችኋል። ስንት ደረሰ አሁን አካውንታችን? በሁለት ትሬድ ብቻ 300 ደረሰ። ስንት ቀረ ነው? ፌዝ 1 ለማለፍ 200 ዶላር ነው የቀራችሁ።
ሶ አጌን እንደገና ሶስተኛ ትሬድ ዊን ብታደርጉ ሶስተኛ ትሬዳችሁን ዊን ብታደርጉ ስንት ገባላችሁ ማለት ነው? እየሰራችሁ ካልኩሌሽን 150 300 450 ደረሳችሁ። $50 ነው የቀራቻችሁ። በዚህኛው ትሬድ በጣም ትንሽዬ ሪስክ አድርጋችሁ አንድ ትሬድ ብትገቡ $500 ሰራችሁ። በሶስት ትሬድ በአንድ ሳምንት ውስጥ ጨረሳችሁት ማለት ነው። ይሄንን በተደጋጋሚ ነው ትሬድ አድርጌያለሁ፣ ግን እንደዚህ አይነት ሪስክ ማኔጅመንት የለኝም። እንደዚህ አድርጌ እንኳን ሪስክ አልወሰድኩም። አካውንቴን ሪስክ ሳደርግ የነበረው በአንድ ጊዜ በቃ ለመሙላት በአንድ ትሬድ ሙሉ 500 ለመዝጋት ነበር። አካውንቴ ላይ $300 ፍሎ እያደረገ በመንገብገብ በቃ ቶሎ ብሎ 500 ይሙላልኝ ብዬ በመቸኮል አካውንቴ ፈንድቶብኝ ሪል ኤክስፒሪየንስ ነው ሼር ማድረግ። ችግሩ ለምንድን ነው? ቢኮዝ ኦፍ ሳይኮሎጂ፣ ኢሞሽን፣ ግሪዲ መሆን፣ መንገብገብ፣ መስገብገብ። ይሄን ሰውራችሁ ኤክስፒሪየንስ ካላደረጋችሁት ግራ ሊገባችሁ ይችላል። ግን ይሄ የኛ ተፈጥሮ የሰውነታችን ተፈጥሮ እያስቸገረን ያለው ለዛ ነው። ቅድሚያ ራሳችን ላይ መስራት አለብን። ሰልፍ ትራንስለንስ ጆርናል ውስጥ ሩት እዩት ያልኩት ለዛ። ትሬዲንግ ላይ ገንዘብ መስራት አይደለም ከባዱ ነገር፣ ገንዘቡን ማቆየት ነው። አይናችሁ እያየ $200 በላይቭ አካውንት ላይ $200 እያየሁ አፈንድቻለሁ። $200 እያየሁ። ስለዚህ it's not about making money, keep ማድረግ ዋናው። እንደምታዩት $5000 አካውንታችሁ ላይ ቢኖር በሶስት ትሬድ ሪስካችሁ ማኔጅ አድርጋችሁ 1% ሪስክ እያደረጋችሁ ትሬድ ብታደርጉ ታሸንፋላችሁ። ግን ይሄ ቤስት ኬስ ሴናሪዮ which is always ላይፈጠር ይችላል። ሶስቱን በአንድ ጊዜ ተከታታይ ላታሸንፉ ወይ ላታደርጉ ትችላላችሁ። ኦኬ the worst case scenario ደግሞ እስቲ ከባዱን እንየው እስቲ። በከባዱ 1% ነው አሁን ሪስክ ያደረግነው $50 ነው። ፌል አደረገብን። እሺ ይሄኛው ዊን አላደረገም። ምን ከሰርን? ምን ከሰርን? $50 ከሰርን ማለት ነው። ከሰርን $50። ኦኬ እሺ ችግር የለውም። አካውንታችን ላይ ስንት ቀረ ማለት ነው? የሚፈቀድላችሁ $5000 ሉዝ እንድታደርጉት የሚፈቀድላችሁ $500። አሁንም ያዙልኝ። ዝም ብሎ $5000 ተሰጣችሁ ማለት እንደፈለጋችሁ ተጠቀሙበት ማለት አይደለም። ገደብ አለው። ለፕሮፊታችሁ ለኪሳራችሁ የሚፈቀድላችሁ 5500 ማለት ነው። $5500 ሉዝ ካደረጋችሁ አካውንታችሁ ይታገዳል፣ የተሰጣችሁ ይቀራል ማለት ነው። $50 የከፈላችሁትም ይቀራል። ስለዚህ ማሸነፍ አለባችሁ፣ ፕሮፊት ሜክ ማድረግ አለባችሁ። የተቀመጠላችሁን $500 ደግሞ ሉዝ ካደረጋችሁ ደግሞ አካውንቱ ይቀራል ማለት ነው። ፌል አደረገ፣ ኤግዛሙ ፌዙ ይቋረጣል። ስለዚህ እኛ በወረስት ኬዝ ሴናሪዮ ውስጥ ተሸነፍን፣ ይሄኛውን ዊን አላደረግን፣ ሉዝ አደረግን። ስለዚህ $50 ሉዝ አደረግን በፈርስት ትሬድ። እሺ አሁንም ድጋሚ ትሬድ ገባን እዚህ ጋር፣ ይሄንንም እንደገና ሉዝ አደረግን። ስንት ሆነ? $100። ስንት አካውንታችን ላይ ቀረ? 400 አለ ነው። አያስፈራም። ስቲል ገና ነው። $100 ነው ሉዝ ያደረግን በሁለት ትሬድ። እሺ አሁን ሶስተኛው ትሬድ ላይ ግን ስንገባ በ1% አንገባም። አሁን ሪስካችንን ማኔጅ ማድረግ ስላለብን አሁን ድጋሚ ይሄኛውን ሶስተኛውን ሉዝ ብናደርግ 150 ይሆን። ስለዚህ እንደዛ እንዲሆን ስለማንፈልግ ሁለቱን በ1% ከገባችሁ ሶስተኛዋ ላይ በ0.5 ትገባላችሁ ትሬድ which is $50 የነበረው 25 ይሆናል ማለት ሃፉ ይሆናል። 1% የነበረው ስንት ሆነ? ሃፍ ማለት። ስለዚህ ሃፉ ስንት ሆነ? $25። ስለዚህ ሶስቱንም ትሬዶች በተከታታይ አሁንም ከሰራችሁ 50 ሲደመር 50 100 100 ሲደመር 25 125 ሆነ። ሉክ አሁን ያዙልኝ። ድጋሚ ሽን ጨምረው ከባድ እናድርገው። አሁን ባድ እናድርገው። the worst scenario ነው ያያየነው። አሁንም ድጋሚ ትሬድ ገባችሁ፣ አራተኛ ትሬድ አሁንም ከሰራችሁ ምንም ችግር የለውም። ከሰሩ አያስፈራም። አራተኛ ትሬድ ስትከስሩ አሁን ስንት ሆነ? አጠቃላይ 50 ከሰራችሁ ሁለቱ ላይ እዚህ ጋር ደግሞ 25 እዚህ ጋርም በ0.5 ነው እየገባን ያለነው ሪስካችንን 25 እና 25 50 ነው። ስለዚህ እዚህ ጋር 100 እዚህ ጋር 150 አራት ከስራችሁ በተከታታይ አራቱን ከስራችሁ አንድ ግን ዊን አደረጋችሁ። እዚህ ጋር አንድ ዊን አገኛችሁ 1 2 3። ይሄ ዊን ስንት ነው? በ0.5 ነው እየገባን ያለነው። አሁን ሉክ አስታውሱ፣ በ0.5 ቢኮዝ እዚህ ጋር ሁለቱን ስለከሰርን 100 50 ስለከሰርን ቀንሰናል ሪስካችን ነው። 0.5 ገብተናል። ስለዚህ $25 ነው በአንድ ትሬድ ሪስክ የምናደርገው። ስለዚህ አንድ ትሬድ ስታሸንፉ በ$25 1 2 3 ከሆነ ሪስክ ሪዋርዳችን በ$25 ስንት ይሆናል ማለት ነው? 25 በ3 ስታባዙት ስንት ይመጣል? $75 ሰራችሁ። ስለዚህ እዚህ ጋር የሰራችሁትን ሁለቱን ያጣፋላችኋል። ሁለት ትሬዶችን ድጋሚ ብታገኙ 150 ዘጋችሁ። በቃ ይሄንን በሙሉ ትዘጉታላችሁ። አራቱን የከሰራችሁትን በሁለት ትሬድ ዊን ትሬዶች
ትዘጉታላችሁ ማለት ነው። አያስፈራም ማለት ነው። ስለዚህ አሁን እዚህ ከሁለት ትሬዶችን ብታገኙ $25 ሪስክ እያደረጋችሁ ብትገቡ 1 to 3 ሪስክ ሪዋርድ አድርጋችሁ ይሄኛውም በ25 መቱት 1 to 3 ነው። ይሄ 3 ሲባዛ በ25 ማለት ነው 75 ይመጣል። ይሄኛውም 75 ሁለት ትሬድ 150 መጣ። ስለዚህ አሁን ምን አደረጋችሁ? እዚህ ጋር የጠፋባችሁን በሙሉ ሪስክ በ4 ትሬድ የከሰራችሁትን በ2 ትሬድ ዘጋችሁት ማለት ነው። ስለዚህ ብሬክ ኢቭን አደረጋችሁ። ወደ ቀደመው አካውንታችሁ ወደ 5000 ተመለሳችሁ። ወደ 5000 ስትመለሱ የቀደመውን ሪስክ ሪዋርዳችሁን ሪስካችሁን መጠቀም ትችላላችሁ። 1% ሪስክ ማለት ነው። እዚህ ጋር በተከታታይ ሁለት ስትከስሩ ግን ቀጣዮቹ ላይ ሪስካችሁን መቀነስ አለባችሁ። 1% የነበረው 0.5 ማድረግ ማለት ነው። ይሄ ነው ሪስክ ማለት ነው። ትሬዲንግ ላይ ሰክሰስፉል እንድትሆኑ ሳይኮሎጂ እና ሪስክ ማኔጅመንት ያስፈልጋችኋል የሚባለው ለዚህ ነው። በቃ ኮንሰፕቱ ይሄ ነው የትሬዲንግ እንጂ ገንዘብ አይናችሁ እያየ ትሰራላችሁ። እሱ አይደለም ችግሩ። ገንዘብ ትሰሩበታላችሁ ትሬዲንግ ግን ፕሮፊታብል ኮንሲስተንትሊ ለመሆን ግን ይሄን ኮንሰፕት ማወቅ አለባችሁ። የሪስክ ማኔጅመንት የገንዘብን ጉዳይ ገንዘብ ያስፈልጋችኋል። ዋይዝ መሆን በዚህ መልኩ ገንዘባችሁ መጠቀም ትችላላችሁ ማለት ነው። ፈንድድ በመሆን $50 ትሬድ ከምታደርጉ አሁን በዚህ ወይ ቢሆን ምን ያክል አዋጭ እንደሆነ ይሉት። ስቲል ደግሞ ባድ ሳይድ አላችሁ ፕሮፈርሞች እሱን አድቫንስድ ሌቭል አሁን ሀሳቡን ተረዱት። $50 ትሬድ ስታደርጉ ደግሞ በደንብ ዲሲፕሊን ከሆናችሁ ደግሞ 1% ሪስክ እያደረጋችሁ ታይም ቴክ ያደርግባችኋል። ችግሩ አሁን ትንሽዬ ብር ሲኖራችሁ አሁን ችግሩ ታይም ቴክ ያደርጋል። አሁን አንዳንድ $1 ሪስክ እያደረጋችሁ በየቀኑ $3 ነው ሜክ የምታደርጉት። ያ ከሚሆን ግን ዩት በፕሮፈርም ቢሆን $50 ሪስክ ታደርጉና ከዛ $150 ሜክ የምታደርጉት ካፒታሉ ሲጨምርላችሁ በዛው ልክ ገንዘብ ሜክ የምታደርጉትን ይጨምራል። ሪስክም አክሰፕት የምታደርጉት ሪስክ መጠንም ይጨምርላችኋል ለእናንተ። $1 ሪስክ እያደረጋችሁ ትንንሽዬ ነገር እኛ ሳይኮሎጂካሊ መቀበል አንችልም፣ እንንገበገባለን። በቃ ብሩን ቶሎ ፍስ ማድረግ ስለምንፈልግ $1 ሪስክ እያደረግን ኮንሲስተንትሊ ትሬድ ለማድረግ እንቸገራለን። ይሄ ነው ከጀርባው ያለው የትሬዲንግ ቤዚክ የሆነው ኮር የሆነው አይዲያ ይሄ ነው። ስለዚህ መኒ በደንብ ያስፈልጋቸዋል። በዚህ መልኩ ደግሞ መጠቀም ትችላላችሁ። ፕሮፈርምስ ሲባል ቅድም እንደነገርኳችሁ ዳር ካምፓኒስ will fund you ፈንድ የሚያደርጓችሁ ካምፓኒዎች ናቸው፣ ገንዘብ የሚሰጧችሁ እና የተለያዩ ፈንድ ፕሮፈርሞች አሉ። ኤፍቲኤም የሚባል አለ፣ ፈንዲንግ ፒፕስ የሚባል አለ፣ ፈንድ ኔክስት የሚባል አለ። በጣም ብዙ ናቸው። 5% የሚባሉ አሉ፣ ሌሎችም በጣም ብዙ ነው። እኔ ኤክስፒሪየንስ ያለኝ የፈንዲንግ ፒፕስ ኤክስፒሪየንስ አለኝ፣ ፈንድ ኔክስት አለኝ። በጣም አሪፍ ነው ፈንድ ኔክስት። ኤፍቲኤም ደግሞ ዋጋቸው ውድ ነው በጣም። ፈንድ ኔክስት እና ፈንዲንግ ፒፕስ ደግሞ ይሻላል። ኢኩዊቲ ኤጅ የሚባል አለ፣ እሱ አጭበርባሪ ነው። እንደዚሁም አለ ፌክ ነው። ስለዚህ በዚህ መልኩ ትሬድ ማድረግ ትችላላችሁ። ፈንድ ኔክስት የሚባለው ቼክ አድርጉት ገብታችሁ። እኔ አሁን እዚህ ጋር ሰጀስት እያደረኳቸው ያሉት ነገሮች እናንተ ገብታችሁ ሞር ፈርዘር ሪፈር አድርጓቸው፣ በደንብ አብላሏቸው ኮንሰፕቶቹ። ይሄ ነው። ሰርድ ደግሞ የመጨረሻው የምናየው ሰመራይዝ የምናደርገው ሀሳብ ላስት የማይንድ ሴት ኮንሰፕት 3M ያልናቸው እነዚህ ናቸው። የመጀመሪያው አየን ስትራቴጂ ነው which is method። ሁለተኛው ትሬዲንግ ላይ ሰክሰስፉል ለመሆን የሚያስፈልጋችሁ። ሁለተኛው ደግሞ መኒ አለን። ሶስተኛው ደግሞ ማይንድ ሴት ነው። እዚች ጋር ልብ በሉልኝ። ይሄ በ5000 እንድትረዱት ብዬ ነው እንጂ ዋናው አላማችን የነበረው $10,000 per month እንዴት እንሰራለን። $10,000 ደግሞ በወር መስራት የምትፈልጉ ከሆነ አካውንታችሁ ሊኖር የሚገባው ገንዘብ በጣም ብዙ ብር መሆን አለበት። ፈንድድ መሆን ያለባችሁ መጠን ሰፋ ያለ። በፕሮፈርም $100,000 አካውንት ብትገዙ በአጭር ጊዜ ውስጥ $10,000 per month ትሰራላችሁ። አሁን እዚህ ጋር እያሳያችሁ ያሉት $5,000 አካውንት ቢኖራችሁ ነው። የፕሮፈርም አካውንት ብትገዙ ፈንድድ ብትሆን $5,000 ከሆነ ቢያንስ በወር $1,000 ልትሰሩ ትችላላችሁ። ወር ደግሞ 500 በቃ ስታንድ ኖርማል አድርገን $500 ትሰራላችሁ። በእኛ $500 ቀላል አይደል? በእኛ $500 ስንት ነው? በቃ አፕሮክሲሜትሊ ስንት ነው የሚሆነው? ወደ 100,000 ብር ነው የምትሰሩት በወር። ሲምፕሊ $5,000 እና 100,000 ብር ነው የምትሰሩት። ስለዚህ ይሄኛው በ5K ቢሆን 10,000 ግን በሚሊዮን ደረጃ መስራት ከተፈለገ ደግሞ ፕሮፈርም ላይ ያላችሁ የፈንዲንግ መጠን $100,000 $200,000 ሲሆን በጣም ሲምፕል ይሆናል። $10,000 per month መስራት ከፈለጋችሁ የፕሮፈርም አካውንታችሁ በዛው ልክ ሊያድግ ይገባል ማለት ነው። ኦኬ the next የማይንድ ሴት ኮንሰፕት ነው። ማይንድ ሴት ነው በጣም ወሳኙ ነገር። ብራርጎ እንግዲህ በተደጋጋሚ ሜንሽን ለማድረግ ሞክሯል። ቪዲዮ ሊንክ ቼክ ካደረጋችሁ ቤዚክ ኮንሰፕቱ ይሄ ነው።
የሰው ልጅ እንግዲህ ብሊፍ ያደርጋል አይደል? የሆነ ነገር ቶት አለን አይምሯችን ላይ የምናስበው ነገር ነው። ኤቭሪቲንግ ስታርትስ ፍሮም ዩር ማይንድ ሴት ነው። ኤቭሪቲንግ ስታርትስ ፍሮም ዩር አይዲያ ዩር ቲንኪንግ። ከምታስቡት ነው የሚጀምረው። እናንተ የምትሆኑት የምታስቡት ነው፣ ሁላችንም። ስለዚህ ሀሳባችን ላይ በጣም ልንጠነቀቅ ይገባል። ትሬዲንግን አሁን ከአሁኑ ጀምራችሁ አይምሯችሁ ላይ እየተጠራጠራችሁት ያላመናችሁት ከሆነ ትሬዲንግ ላይ ሰክሰስፉል አትሆኑም። በነገራችን ላይ እሱ ላይ ብቻ አይደለም፣ ኖርማል ላይፍ ላይ ብታዩት የተጠራጠራችሁት ነገር ምግቡ ያሰማኛል ብላችሁ ካሰባችሁ ያሰማችኋል። አሁን ይጎዳኛል ብላችሁ ካሰባችሁ ይጎዳችኋል። ኔጌቲቭ ነገሮች እስካሰባችሁ ድረስ ያ ነገር ይጎዳችኋል። እኛ የሀሳቦቻችን ውጤት ነን ነው የሚባለው። ለዛ ነው አሁን የትምህርት ስናት አባውት ትሬዲንግ ብቻ አይደለም። ትሬዲንግ ላይ ሰክሰስፉል ለመሆን ከፈለጋችሁ ይሄን ኮንሰፕት በደንብ መረዳት አለባችሁ። ይሄ ነው ወደኋላ እያያዘን ያለው። ኖርማሊ ትሬዲንግ ሲባል የሚታሰቡት ስትራቴጂ፣ ሳይኮሎጂ፣ ኢሞሽን ብቻ ነው። ይሄኛውስ ኮንሰፕት ትሬዲንግ ላይ አይደለም። ሌሎች ነገሮቻችን ላይፋችን ላይ ሰክሰስፉል እንዳንሆን እያያዙን ያሉት እነዚህ ነገሮች ናቸው። አሁን እንግዲህ ስለ $10,000 ስናወራ ህልም ነው የሚመስላችሁ። ህልም ከመሰላችሁ አይሆንም። በቃ ኔጌቲቭ ቲንኪንግ እንዲህ ምን ይቀልዳል ካላችሁ አይሆንም። በቃ አታሳኩት። እፈልገዋለሁ አዎ እና ደግሞ አደርገዋለሁ የሚል ሜንታሊቲ ቢልድ ካላደረጋችሁና ባይሞራችሁ ኢትስ ፖሲብል የሚለውን ነገር ካላመጣችሁት፣ ባይሞራችሁ አይቨን ካላሰባችሁት አይመጣም፣ አክሽን አይሆንም። አሁን ያለንበት እኛ አሁን የደረስንበት ሌቭል የፓስት ታይም የፓስት ህይወታችን ውጤቶች ነው። በድሮ ጊዜ ስናስባቸው የነበሩት ነገሮች። ስለዚህ የምናስበው ነገር ላይ በደንብ መጠንቀቅ አለብን ማለት ነው። ስለዚህ ይሄን ስንል ብሊፍ የመጀመሪያው ነገር ብሊፍ who am I becoming፣ ስለ ራሳችን ያለ መልእክት ምንድነው የምናስበው እኛ ቶታችን ላይ ኢንተርቪን ማድረግ አለብን። ብሊፋችን ላይ ቶታችን የምናስባቸው ነገሮች። ትሬዲንግ ይከብደኛል ብላችሁ ካሰባችሁ በፍጹም አይቀላችሁም፣ በጣም ነው የሚከብዳችሁ። ሶ ስታርት ፍሮም ቲንኪንግ ፖዚቲቭ ቲንግስ፣ ፖዚቲቭ የሆኑ ነገሮችን በማሰብ ጀምር። ትሬዲንግ ላይ ሲምፕል ነው። ትሬዲንግን በደንብ እለምደዋለሁ፣ ቀላል ነው። በአጭር ጊዜ ውስጥ ተምሬ የምፈልገውን ነገር ማሳካት እችላለሁ ብላችሁ ካልጀመራችሁ፣ ይከብደኛል ብላችሁ ከጀመራችሁ ሰክሰስፉል አትሆኑ። ላይፍ ለኔ ጠሞብኛል ካላችሁ በፍጹም አይቃናላችሁ። ላይፍ እንደጠመመ ነው የሚቀጥለው፣ የባሰ እየጠመመ ነው የሚሄደው። ሶ ኤቭሪቲንግ ስታርትስ ፍሮም ዩር ቶት የተባለው ለዛ ነው። ስለዚህ በትሬዲንግም ላይ አሁን ላይ ሰክሰስፉል መሆን የምትፈልጉ ከሆነ you have to change your thoughts ማለት ነው and beliefs። ለዛ ነው የሰልፍ ትራንሰንደንስ ጆርናል እንደቀላል አትዩት፣ በደንብ ሲሪየስሊ ተከታተላችሁ በደንብ እዩትና ለራሳችሁ ተጠቀሙበት ያልኩ። ስለዚህ ይሄኛው በጣም ወሳኝ ኮንሰፕት ነው። ለምን ካላችሁ አክሽኖቻችሁ በሙሉ የሚወሰዱት በዚህ ባሰባችሁት ነገር ነው። እናንተ አሁን ወደዚህ ክላስ ጆይን ስታደርጉ ቀድማችሁ አይምሯችሁ ላይ ትሬዲንግን የመማር ፍላጎትና ሐሳቡ ስላላችሁ ባይኖራችሁ ሲያትቀላቀሉ ከእናንተም ጋር ደግሞ አብሮ የተቀላቀሉ ለመማር ፈልገው የገቡ ነገር ግን ደግሞ ኔጌቲቭ ቶት አይምሯቸው ላይ መጥተው ባክ የቀረ ምን ይሰራል የሚል አይነት ቲንኪንግ ገብቶባቸው ደግሞ የማይመጡ አቴንድ የማያደርጉ ያያችሁት አክሽን እንድትወስዱና ኮንፊደንት ሆናችሁ ገብታችሁ ኦንላይን ገብታችሁ ታይማችሁን ሰጣችሁ ኖት እያያዛችሁ ሪድ እያደረጋችሁ ቪዲዮዎችን ተከታተላችሁ እንድትመጡ እያደረጋችሁ አክሽን እንድትወስዱ እያደረጋችሁ ያለው አይምሯችሁ ያለው ቶት ብሊፍ ስላለ ይሄንን በተደጋጋሚ ሌሎቹም ላይ ከሰራችሁት በዚሁ ልክ ነው ለውጥ የሚያመጣው። አክሽን ቢኮዝ አክሽኑ ወደ ምን ስለሚቀየር ወደ ሪያሊቲ ስለሚቀየር እነዚህ ነገሮች ላይ ደጋግመን ብንሰራ ሁላችንም ሰክሰስፉል ማንነት ምክንያት የለም። it's a matter of consistency, it's a matter of time። ስለዚህ አሁን ይሄንን ሐሳብ ከተረዳችሁት በደንብ ራሳችሁ ላይ መጠየቅ ያለባችሁ ነገሮች አሉ። ትሬዲንግ ከባድ ነው ብላችሁ እያሰባችሁ ነው? ትሬዲንግ ላይ ሰክሰስፉል አልሆንም ብላችሁ እያሰባችሁ ነው? ህይወቴ ላይ ገንዘብ እንደዚህ መስራት አልችልም ብላችሁ እያሰባችሁ ነው? እነዚህ ሰዎች የሚኖሩትን ኑሮ እኔ መኖር አልችልም ብላችሁ እያሰባችሁ ነው? ይሄ ቤት ለኔ አይገባኝም ብላችሁ እያሰባችሁ ነው? ይሄ ላይፍ ስታይል የኔ ኑሮ አይደለም ብላችሁ እያሰባችሁ ነው? አዎ ካሰባችሁ የእናንተ አይደለም፣ በፍጹም የእናንተ ሊሆንም አይችልም፣ አይገባም። አዎ አይገባኝም ብላችኋል። ስለዚህ ቅድሚያ መሰራት ያለበት አይምሯችሁ ነው።
ቶት የምታስቡት ነገር ላይ በደንብ አድርጋችሁ ልታጤኑት ይገባል። ኔጌቲቭ ቶት ከመጣ መቀየር አለባችሁ ቶሎ ብላችሁ። ቢኮዝ ያ ነው አክሽን የሚሆነው። አልችልም ካላችሁ አትችሉም። እችላለሁ ያሉት ግን ምንም እንኳን ጊዜ ቢፈጅ ያንን ነገር ያደርጉታል። የተናቁት ሰዎች ያንን ነገር ውስጣቸው ላይ ያለው ኢነር ቶታቸው ፖዚቲቭ ስለሆነ ኔጌቲቭ ከውጭ እንኳን ቢመጣ ያንን ኮንትሮል አድርገው ማሸነፍ ይችላል። ስለዚህ ትሬዲንግ ላይ ሰክሰስፉል ለመሆን በቅድሚያ እነዚህ ነገሮች ላይ በጣም ራሳችሁን ቻሌንጅ ማድረግ አለባችሁ። ለእናንተ እዚህ ጋር ያለው በደንብ ካነበባችሁት በጣም ብዙ ነገሮች ይነግራችኋል። እዚህ ጋር አለ ኤቭሪቲንግ እዚህ ጋር አለ። ለእናንተ ፈታኙ ራሳችሁ ናችሁ የምትፈትኑት። ራሳችሁ እንዳትለወጡ እየያዛችሁ ያለው ራሳችሁ ናችሁ። እነዚህን ስታንዳርዶች ፎሎ አለማድረግ፣ ለራሳችሁ ያስቀመጣችሁትን ስታንዳርድ አለመጠበቅ ተብሎ እዚህ ጋር በደንብ በዝርዝር ተቀምጧል። ገብታችሁ ቼክ አድርጉት፣ በደንብ ቼክ አድርጉት። ሶ ማይንድ ሴት ስንል ብሊፍ ነው የሚጀምረው። ከዛ ያ ብሊፍ ወደ አክሽን ይሄዳል፣ ወደ ድርጊት። ያሰብነውን ነው የምናደርገው። አይምሮ ልብ ያመላለሰውን ነው የምንፈጽመው አይደል? ወደ ተግባር የሚቀየር ምላሳችንን ቢሆን የምንናገረው እኮ አይምሮአችን ያመላለሰው። አንድ ሰው በምላሱ የተናገረው ሐሳብ እንዲሁ ዝም ብሎ የፈለቀ ነገር አይደለም፣ ቀድሞ በአይምሮ ያሰበው። ሰው የሆነ ነገር ቢናገር ያን የተናገረው ዝም ብሎ በደመ ነፍስ አይደለም፣ ቀድሞ ስለዛ ሰው የሚመለከተው የሚያስበው ነገር ፖዚቲቭ ሐሳብ ከሆነ ያ ሰው ለዛ ሰውዬ ቀድሞ የሚያስባቸው ፖዚቲቭ ኢንቴንሽኖች አሉት። በድንገት ደግሞ የማታስቡት ሰው የሆነ ነገር ኔጌቲቭሊ ከተናገራችሁ ቀድሞ ስለእናንተ የማይወደው ነገር አለ፣ ይጠላችኋል። ሶ ድንገት ዝም ብሎ ይመጣ ነገር አለ። አክሽን ክሬት የሚደረገው በአይምሮ በተመላለሱት ሐሳቦች ባመነበት ነገር ላይ። ሌላው ደግሞ ትልቁ ኮንሰፕት ሌሎቹም ላይ እንደገና ሜንሽን ያልተደረገ መያዝ ያለባችሁ ነገር የማይንድን ጨዋታ ነው። ማይንድ ሪያሊቲንና ኢሉዥንን አይለይም። ወይም ደግሞ አይምሮአችን ላይ የሚፈጠረውን ነገር የነገራችሁትን ነው የሚቀበለው። አይምሮ ሪያሊቲ ላይ ይሁን ህልም ይሁን የሚለውን ነገር አይለይም። ስለዚህ ለማይንድ የምትነግሩት ነገር ፖዚቲቭ መሆን አለበት። ይህንን በምንድን ነው ምሳሌው ላይ የጠቀሰው ብራድ? ለምሳሌ ህልማችሁን ስታዩ ያ ነገር ህልማችሁ እንደ ህልም አይደለም የምታስቡት። ህልም አይታችሁ ስትነቁ ላብ አልቧችሁ፣ ሞቋችሁ፣ ደንግጣችሁ ትነሳሉ። ያ የሆነው ለምንድን ነው? ሪል ስለመሰላችሁ፣ የምር የተፈጠረ ስለመሰላችሁ እንደዚህ አይነት ነገር ይሆናል። ለምን? ማይንዳችሁ እውነተኛና ትክክለኛ የተፈጠረ እንደሆነ አድርጎ ነው የሚገባው። ለምን? አይምሮአችን ስለማይል የውሸት የሆነውና ሪል የሆነው ነገር። ስለዚህ እዚህ ጋር ተቀምጧል። ይሄንን የማይንድን ጨዋታ ስለተረዱ በሳይኮሎጂካል በሆኑ ኮንሰፕቶች ሰዎች ምን ብለው ይነግሩታል? ለዛ ነው ያ ነገር እንደሆነና እንደተደረገ አድርገህ ለራስ ንገረው ይላል። it doesn't matter። ይሄ የመጀመሪያው ኢምፖርታንት ኖትስ ቱ ሪሜምበር ተብሎ የተቀመጠችው የመጀመሪያው ሩል አንብቡት። it doesn't matter what is true, only what you believe is true, because with work that will become true። ትሩ የሆነው ነገር አይደለም ማተር የሚያደርገው፣ የሆነው ነገር አይደለም እናንተ የምታስቡትና የምታልሙት ነገር ነው ዋናው ነገር ማተር የሚያደርገው። because ያ ነገር በጊዜ ሂደት በስራ የሚሆንና ሪያሊቲ የሚሆን ነገር ስለሆነ ማለት ነው። ስለዚህ ኦልዌይስ ፊድ ማድረግ ያለባችሁ ለማይንዳችሁ ፖዚቲቭ የሆነ ነገር፣ አለበለዚያ እናንተ እንደሆናችሁ አድርጋችሁ አስዩም ካደረጋችሁ ያ ነገር ሪል ነው የሚሆነው። which is ግን it doesn't mean that ቁጭ ብላችሁ እኔ 8 ቢሊዮን ብር አካውንቴ ላይ ያለ ስላላችሁ 5 ሳንቲም አካውንታችሁ ላይ የሚገባ ነገር የለም። ስራ ይፈልጋል፣ አክሽን ይፈልጋል። ግን ያን አክሽን እንድትወስዱ ራሱ ሞቲቬሽኑ የሚኖረው በማይንድ ሴታችሁ ያመላለሳችሁት ሐሳብ ፖዚቲቭ ከሆነ። ለዛ ነው የመጀመሪያው መነሻችሁ ላይ ቶታችሁ ላይ መስራት ያለባችሁ። ለዛ ነው አንዳንድ ጊዜ ቶቱ ላይ እንደዚህ ስራ ሰው ሲባል ቶታሊ ዝም ብሎ ቁጭ ብሎ እንደዚህ ያስብ ማለት አይደለም። አክሽን ይፈልጋል። ግን አክሽኑንም እንድታደርጉት የሚያደርጋችሁ ማይንድ ሴታችሁ ላይ የመጡት ፖዚቲቭ ኢነርጂዎች ናቸው። ያ ፖዚቲቭ ኢነርጂ ባይ ኢትሰልፍ ራሳችሁን እየገፋፋ ያን ነገር እንድታደርጉት ወደ ፖዚቲቭ ወደ ሆነ ያንን ህልማችሁን ወደምታሳኩበት ጎዳና ይመራችኋል። የሆነ ድል ሲመጣ ኮንፊደንት ሆኖ እንድትጠቀሙት ያደርጋችኋል። አያችሁ? ሶ ይሄ ነው ኮንሰፕቱ ዋናው። ስለዚህ belief leads to action, action leads to reality። ከዛ ደግሞ ያ ፊድባክ ይሰጣችሁና ያንን ፊድባክ ደግሞ ድጋሚ ወደ ሉፕ ይከታችሁና always successfully በሆነ ሉፕ ሆል ውስጥ ትገባላችሁ። ሶ ለዛ ነው ዴይሊ ሩቲን መገንባት አለባችሁ። ፐርሰናሊቲያችሁ ላይ መስራት አለባችሁ። ፐርሰናሊቲያችሁ ላይ ካልሰራችሁ ትሬዲንግ ላይ ገንዘብ መስራት አይደለም ሌላም ነገር ላይ ይከብዳችኋል። ስለዚህ ይሄ የሚጀምረው ደግሞ ከሐሳብ ነው የሚጀምረው። ሐሳባችሁ ላይ በደንብ መስራት አለባችሁ የሚለውን ሐሳብ ነው የሚገልጸው። ማይንድ ሴት የሚለው ኮንሰፕት በደንብ ገብታችሁ ቼክ አድርጉት።
እነዚህ ኮንሰፕቶች በጣም ወሳኝ የሆኑት ነገሮች ናቸው። ሰልፍ ትራንሰንደንስ ጆርናሉን ይሄን ቶታሊ እኔ ፐርሰናሊ የሰርቸዋለሁ ለራሴ ግን ሼር አላደርገውም። እናንተም ደግሞ ሁላችሁም በምትፈልጉት ወይ እዚህ ጋር ያሉትን ኢሜጆች ሳይቀር በራሳችሁ በምትፈልጉት ድሪም በምታደርጉት ሜንቶሮቻችሁ ሜንሽን አድርጋችሁ እዚህ ጋር በደንብ አድርጋችሁ ስሩት፣ ይጠቅማችኋል። እነዚህን ሩሎች ደግሞ በደንብ አንብባችሁት ለእናንተ በሚሆን መልኩ ሞዲፋይ አድርጋችሁት በደንብ ለመጠቀም ሞክሩ። ከዛ እነዚህን ደግሞ በተደጋጋሚ ወደ ራሳችሁ ጋር ለማስገባት ኢንተርናላይዝ ለማድረግ ሞክሩ እነዚህን ኮንሰፕቶች። ከዛ ደግሞ አክሽን ይፈልጋል። ጠዋት ተነስቼ ትሬድ እገባለሁ ካላችሁ ያንን ነገር ማድረግ ይኖርባችኋል። ለእነዚህ ስታንዳርዶች ያስቀመጣችኋቸው ነገሮች መታመን ግዴታ ያስፈልጋል ማለት ነው። ሶ ኤቭሪቲንግ ሜንሽን ተደርጓል። እዚህ ላይ ያሉትን ነገሮች አስቀምጡ። በግራፊካል በሆኑ ነገሮች እዚህ ጋር መጠቀምም ባይትሰልፍ ማይንድ ሴታችሁ ላይ የሚፈጥረው ትልቅ የሆነ ኢምፓክት አለ። ከኖርማሊ ከቴክስት ደግሞ ባለፈ ኢሜጅ ሲሆን ሞር ያ ነገር ወደ ሪያሊቲ የመቀየር እድሉና ታይሙ አሪፍ ይሆናል። ስለዚህ እነዚህ ነገሮች ላይ በደንብ ስሩባቸው። በጣም ሃይ የሆነ ኢምፓክት አላቸው። ኦኬ ሶ ፋይናሊ ይሄ ነው ሀሳቡ በዋነኛነት የዛሬው ክላሳችን። እነዚህ ነገሮች ካደረጋችሁ $10,000 ሳይሆን ከዛም በላይ በትሬዲንግ መስራት ይቻላል። ሶ ፈርስት ዊካችንን ጨርሰናል። ሰከንድ ዊካችን እንግዲህ የምንጀምረው መካኒካል ትሬዲንግ ፕላን በሚል ኮንሰፕት ነው። ይሄ በጣም ወሳኝ የሆነው ኮንሰፕት ነው። which is ብዙዎቻችን ትሬድ ስናደርግ በኢሞሽን በስሜታዊነት ደስ ባለን ነው ትሬድ የምናደርገው። ነገር ግን መካኒካል የሆነ ትሬዲንግ ፕላን ካለን ትሬዶቻችንን የምንወስደው በተወሰኑ በተቀመጡ ህጎች ይሆናል። እነዛን ህጎች ተከትለን ኦልዌይስ ያን ህግ ፎሎ እያደረገን ትሬድ የምንገባ ይሆናል። ስለዚህ ደስ ባለን ሰዓት ደስ በሚለን ስሜት አይደለም ትሬድ የምናደርገው። ያ ደግሞ ምን ያደርገናል? ኮንሲስተንትሊ ሁል ጊዜ ፕሮፊት ሜክ እንድናደርግ የሚያስችለንን የትሬዲንግ እቅድ እንዴት እንደምናወጣ እንዴት እንደሚዘጋጅ ምን እንደሚያስፈልገው እነሱን እናያለን። ያንን ቤዝ አድርጋችሁ እናንተም የራሳችሁን ትሬዲንግ ፕላን አዘጋጅታችሁ ኦልዌይስ ያን ትሬዲንግ ፕላን የተከተላችሁ ፕሮፊታብል ትሆናላችሁ። which is ፕሮፌሽናል ትሬደሮች የሚከተሉት አንድ የሆነች ትሬዲንግ ፕላን አለቻችሁ። ያችን ሁሌ እየደጋገሙ የሚከተሉት አዲስ ነገር አይፈጥሩም። አንድ ያችን ካዘጋጃችሁ በኋላ በትሬዲንግ ያችን ኦልዌይስ እየደጋገሙ መግባት ብቻ ከእናንተ የሚጠበቀው። ቲክቶክ ላይ ስክሮል ስታደርጉ ምናምን ልታዩ ትችላላችሁ። አንድ ትሬድ ያያሉ፣ የሆነ የሚፈልጉትን ሴታፕ ሲያገኙ ትሬድ ይገባሉ፣ ትተውት ይሄዳሉ። በቃ ሲዝናኑ ብለው ደግሞ ማታ መጥተው ያንን ትሬድ ይከፍቱታል። ፕሮፊት ከሆነ they will take their profit፣ ሎስም ከሆነ they will take some lesson ጆርናል ያደርጉትና ወደ ኔክስት ትሬድ ጋር ይገባሉ። ተመሳሳይ ራሱን ትሬድ ካገኙት አይተውትም፣ ይገቡታል። ሶ ይሄ የሆነበት ምክንያት ምንድነው? by having a mechanical trading plan በኢሞሽን የሚመራ ሳይሆን መካኒካል በሆነ ወይ ሲስተሙ ላይ ቤዝ ባደረገ የራሳችሁን ትሬዲንግ ፕላን አዘጋጅታችሁ በዛ መካኒካል የሆነ ትሬዲንግ ፕላን መመራት ስትችሉ ፕሮፊታብል ትሆናላችሁ ነው ሀሳቡ። ሶ እንዴት ይዘጋጃል፣ እንዴት ነው የሚሰራው የሚሉትን ነገሮች ኔክስት ታይም ላይ የምናየውናል። ቺዝ ማክሰኞ። ሶ የዛሬው ክላሳችን ይመስላል። ጥያቄዎች ካላችሁ ሀሳቦቻችሁ ሼር አድርጉና እንጨርስ።